Egaa hin abjooti abjuun taane kai kaafadhu farda keen falmi aራት ኪሎ situ'aane ስነ ስርዓት ምንድን ነው? ሰው ሲናገር ጣልቃ ተገብቷል ምን ብሏል ለእያንዳንዱ መልስ መስጠት። እኔም አሁን ስሜ ተነስቷል ቅድም ስለ እስክንድር ሲያነሳ ካሳ ግን መልስ መስጠት አልፈልግም። ምክንያቱም ሌላ ጊዜ ሰፋ አድርገን የምንወያይበት መድረክን እንላለን። 12 ሰዓት ተቀምጠሃል ለስለሽ ስጠውና ጠቅልለን እንውጣ። ምክንያቱም ነገም ሌላ ስራ አለን። እያንዳንዷን ነገር እንትን ለማለት ቅድም ኢንተራፕት አድርጎታል ዳዊት። የራሱን ሐሳብ ሊሰጥ ነበር ግን ስም በተጠራ ቁጥር መልስ የምንሰጣጥ ከሆነ ቅድምም እንተላለፍ የሚለውን ነገር እያለፍን ሌላ እየተማዘዝን ስለምንሄድ በዚህ እዩት። እኔም መልስ አልሰጥም። ስለ ቅድም ካሳ ስላነሳው ስሜ ተጠርቷል ብዬ መልስ አልሰጥም። ስለሺ ይቀጥልና የራስህን ሐሳብ ስሜን ስላነሳ ነው ስሜን ያነሳው ሄኖክ። ቀድመ ያነሳ እኔን ነው አንተ። እኔ አላነሳውም። ያንተ ስም የስነ ስርዓት ጥያቄ ነው። እኔ እየሰጠሁ አሁን ሚውት አድርግና አንድ ደቂቃ መናገር እፈልጋለሁ። እኔ ያለ ቲንጊዝ ማለት ነው ረጅም ሰዓት ቆንጆ ዲስከሽን አደረግንና ለምንድን ነው እንደዛ መጨረስ የማንችለው? እኔ እኮ ይሄ ነገር ነው አሁን ሁሌ የሚገርመኝ። የግዴታ የሀሳብ ልዩነት ስላለን መጣላት የለብንም። አንድ ያለኝ እኔ ክሪቲክስ ምንድን ነው አሁን በቃ ቅድም ካሳ የመጣበትን ስሜት ወድጀዋለሁ። ዩሪ በቃ ማን ነው ኢንዲቪዥዋል ነው ተቸዋለሁ አለ በቃ። እና እኔም አትተቼ ምናምን አላልኩትም። ዩሪ አዲስ አበባን አሳልፈ ሸጥክ ብዬ ከስሻለሁ እኔ አንተን ወይስ አንተ እኔ እንደዛ አልሰማም። እዛ ቤት አሁን የሚነገሩትን ኦነስትሊ ካሳ ያው አንተ ለራስህ ክብር እንዳለህ አውቃለሁ። ለራስህ ክብር ተጨንቀህ በዛ ደረጃ ላታወራ ትችላለህ። የመገመት ትችላለህ። አልሰማም። እዛም ለራሴ ክብር አለ ዩሪ አንድ ደቂቃ አስተኝና እኔ ወርዳለሁ። ቆይ ልሰጥህ ነው ኮድ አንተ አንዴ ቆይ። ኦዲየንሱም እንዲለምድ እኮ ነው አሁን ተራው የኔ ነው። ልሰጥሃለሁ አንዴ ስለሽ አንዴ እና ኮንቨርሴሽን መልመድ አለብን። አሁን እኔ ብተች ችግር የለብኝም። በቃ በነገራችን ላይ ነገ ቤት ከፍታችሁ ብትሰድቡ ምናምን ኢቭን የምትዘቀዘቅ ፎቶ ከፈለጋችሁ አዲስ ልለጥፍላችሁ ይችላሉ። ኢትስ ኖርማል። በቃ ሀሳቤን የሚገዛ ሰው ሊኖር ይችላል። ዩሩዬ ከይቅርታ ጋራ እኔ እኮ ሀሳቤን ተውኩት እኮ ቆይ ልነግርህ ነው። እሱ 10 ደቂቃ ሲያወራ 20 ደቂቃ ሲያወራ ሀሳቤን ገትቼ ተውኩት። 3 እና 4 ደቂቃ ነው ያወራው። ስለዚህ ለምንድን ነው እሱ አሁን እንደገና እሰጣለሁ የሚለው? እኔ ደግሞ አልከሰስኩትም። ሀሳቡ ላይ ነው የተናገርኩት። ለምንድን ነው የምንከፋው? እኔ እኮ እንደፈለግ ብትረግጠኝ እኮ ሌላ ጊዜ ችግር የለውም። አሁን እኔ ራሴ መናገር አልፈለኩም። አንተ እንድተኛ ፈልግ ሀሳብ ነው የአማራ እኮ ነው እንጂ አንተን እኮ እወድሃለሁ እኮ። እሺ ለምንድን ነው ረጋ እና አንድ ሀሳቤን ለአንድ ላርጋትና እኔ ካሳ እኔን የመተቸት መብት አለኝ ብሎ ያምናል። ካሳ ሚኪን ይተቻል፣ ሚኪ ካሳን ይተቻል። በቃ ኖርማል ነው። እንደዛ ነው ስናደምጥ የነበረው። ፎርዳት ማተር በጣም ብዙ ስራ ሰርታለች የምትል ባልን ዶክተር ሰናይት እንዴት ስታወራ እንግዲህ አይሚን ለሴቶች ራሱ ጥሩ ምሳሌ መሆን የምትችል ሴት ናት። ጥፋት አለባት አላቅም። ሰው በራሱ እንዲገመግም አምጥተናታል። ዶክተር ሰናይትን እኮ ቁጭ ብለን እየተቸናት እኮ ነው። ስለዚህ አሁን ካሳም ዳዊት ከተቸ ስድብ ከሆነ እኔ ራሴ ነኝ የማስቆመው። ትችት ከሆነ እፈቅድለታለሁ። አንተም ደግሞ ለዛ ምላሽ መስጠት ከፈለግ እፈቅድልሃለሁ። ስለዚህ እሱን ማዕከል አድርገን አሁን ለአንተ ላይክ አባውት 2.5 ሚኒት ምናምን እሰጥሃለሁ። ከዛ ደግሞ እሱን ተሞርኩዞ ዳዊት የሆነ ነገር ማለት ከፈለገ እሰጠዋለሁ። በዚህ ተስማምታችሁ ለሁለታችሁ ማይክ ልስጣችሁ፣ ችግር የለውም ማለት ነው። ተራ ጠብቆ ማውራት ግን አይቻልም። ስለማደርግ በጣም ይቅርታ። እኔ አሁንም ቅድምም ስናገር ሚኪን እንደፈለግኩ ሀሳቡን ዲባንክ ማድረግ ይችላለሁ፣ እሱም ማድረግ ይችላል። ሚኪን ግን በየትኛው መለኪያ አዲስ አበባን ለኦሮሞ ወስደህ ትደራደራለህ የሚል ልናገረው አልችልም። ቢኮዝ አማራ ብሔርተኛ እንደሆነ አውቃለሁ። ህገ መንግስቱን ትደግፋለህ ሲለኝ እንደዚህ አትናገረኝ ውስጤ ይደማል ያልኩት ለሚኪ በፖዚቲቭ ነው። ቢኮዝ አማራ ብሔርተኛ ነኝ እኔ ያመኛል። ዛሬ ትንንሽ ወንድሞች ስራ አጥተው አስፋልት ሲቆጥሩ ቤት ቁጭ ብለው ከእናት አባታቸው ግን ሲያረጁ ስራ የሚሰሩት አጥተው ህገ መንግስቱን ይደግፋል ስትለኝ ያመኛል ብዬ እኮ መልስ ሰጥቻለሁ። ስለ አዲስ አበባም ሚኪ ነው የጠየቀኝ። እኔ በጣም የማልገዘው ነገር ምንድን ነው? ሌላ ሰው ገዝት ከገባ የራሱን ይኸውልህ፣
እኔ እንዴት ነው አዲስ አበባን የምደራደረው? ቅድም እኮ ተናገርኩ። ቤቱ ጋር ሲነሳ እኔ የተናገርኩበት የፖለቲካ አውድ ነው አልኳችሁ። አብን አዲስ አበባ የብሔር ብሔረሰቦች ናት ብሏል በሜኒፌስቶ ብዬ እኮ መልስ ሰጥቻለሁ እኮ። አብን እኮ የአማራ ብሔርተኛ ነው። እነ ክርስቲያን ታደለ ምን ወዳቸው፣ እነ ዶክተር ደሳለኝ ምን ወዳቸው፣ ምን እናከብራቸው። ህገ መንግስቱ አይደለም የቲፒኤልኤፍ ህገ መንግስት የሆነ አዲስ አበባን የብሔር ብሔር አረጋት። ከዛ በፊትም ከምኒልክም ጀምሮ ከንጉሱም ከደርግም አዲስ አበባ የኢትዮጵያ ሆና ኖራለች። ነገን በተመለከተ ግን የሚወስነው ፋኖ ነው ብዬ ነው እኔ መልስ የሰጠው ተዛ አዳራሽ ላይ። ምክንያቱም ቢሃፍ ኦፍ ፋኖ ትግል እኔ በምናገረው ነገር ትግሉ እንዲጠለሽ ስላልፈለግኩ ነው እንደዚህ ያልኩት። መልስ መለስኩ። እዝናት ኢናፍ ለእንደዚህ አይነት ጥያቄ አይ በሰዓቱ እንደዚህ ለምን ሌላው ሰው ገብቶ ታዲያ አዲስ አበባ አማራ ናት ብሎ አልተከራከረም? ሌላውን ነገር ራስን እኔን ካሳን ቅቡልነት ለማግኘት ሌላውን ዲስግሬድ ማድረግ ግን አይቻልም ነው። ማንም መጥቶ አማራነትን ሊያስተምረኝ አይችልም። እንደ አማራ ግን ከየትኛውም አማራ ጋር ወርጄ ወያያለሁ፣ ክብር ሰጥቼ ችግር የለብኝም። ማንም ግን መጥቶ ይሄን አድርግ ያንን አድርግ ብሎ እንዲበሻቀጥ ግን አልፈቅድም ነው። አታድርጉት፣ ይሄን አያስኬድም ነው። በቃ ኢጎ እኔ ባይነት አያስኬድም፣ ጥሩ አይደለም። እንደ አማራ ዋጋ ሰጣችኋለሁ፣ እንደ አማራ ክብር ሰጣችኋለሁ። እንደ አማራ ክብር ስጡኝ። ሀሳቤን ብቻ ግድ ባንክ አድርጉት። የአማራን ጥቅም ግን አሳልፎ ይደራደራል፣ ህገ መንግስቱን ይደግፋል። በአዲን ነው ግን አትበሉኝ ነው። እኔ ያመኛል እኔ እንደዛ ስትሉኝ። በቃ ክብራችን በዛ እንጠብቅ ነው። በአዲነት ስትለኝ እኮ እያዋረድከኝ እኮ ነው። እኔ በአዲነት ማለት እኮ ብትገለኝ ይሻለኛል እኮ እኔ በአዲነት ከምትለኝ። ሸዋን አሳልፈ ተደራደርክ ስትለኝ እኮ ለምን ተኩሰ ግንባሬን አትገለኝም? እንደ አማራ ያመኛል። በሽተኛ የሆንኩበት ትግል ነው። እኔ ቁስሌን ውስጤንን ያውቀዋለሁ። አትበሉ እንደዚህ። የሰውን ማንነት የሰውን ሰክሪፋይ ያደረገውን ነገር ሳታውቁ ለንግግር ለማሳመር ብላችሁ አትናገሩ እንደዛ። በቃ ቅድም በተጠየቁበት መንገድ አውዱ መድረኩ ይመጥናል ባልኩት ፖለቲካ ሰርቻለሁን ያልኳችሁ አይደል እንዴ? በወረቀት አልተደራደርኩም። አሁንም ፋኖ እኮ እያለ ያለው አማራን ነፃ ወጥቼ ኢትዮጵያን ነፃ ወጣለሁ ነው ያለው። ኢትዮጵያን ነፃ ካወጣ ደግሞ አዲስ አበባ ውስጥ ሁሉም ይኖራል። ሀቅ ነው ይሄ እኮ። ተገንጥለህ ከሄድክ አማራ ሀገር ከሆነ ብቻ ነው አዲስ አበባ አማራ የሚሆነው። ለምንድን ነው የምንደነቋቆረው ፖለቲካ እያወራ? ይሄን አልካትበሉ። በዕለት ሁለት ተሳስቼ ቢሆንም እንኳን እኔን ለማሸማቀቅ እንዴ የሸዋ ጠላት ስትለኝ የሸዋ አማራ ወንድሜ እዚህ ጋር ካሳለካ ማን ነው እንደዚህ አይነት ኔጌቲቭ ይሉታል ብለህ እንኳን እንዴት አታስብም? እኔ አማራውኝ እንዴት ነው ስለ አማራ ጥቅም በምንስ ሞራሌ ነው? እኔ እኮ እዛ ቤት ስገባ ዩሪ ሀሳብ ስጀምር ምን እንደምል ታውቃለህ? አማራን ወክዬ አይደለም፣ እኔ ግን አማራ ነኝ ራሴን ወክዬ አማራውኝን የምወያየው ብዬ ነው ሀሳቤን የምጀምረው። ስለዚህ ንግግር ለማሳበር ቅንቡልለት ለማናገር በአማራነት እነከሌ ናቸው ለመባል ሌላውን ዲስግሬድ ማድረግ አይጠበቅባችሁም። ከእንደዚህ አይነት አስተሳሰብ ውጡ። እኔ እንደ አማራ ወንድሞቻችን ምንም ነገር ቢባል ምንም ነገር ብትሉኝ አልቀየማችሁም። ግን ብአዴን አትበሉኝ። ግን ህገ መንግስቱን ትደግፋለህ አትበሉኝ። ግን ሸዋ፣ ጎንደር፣ ጎጃም አትበሉኝ። እኔ አማራ ነኝ። ሀሳባችሁ ግን ትክክል አይደለም ብዬ ካሰብኩ ሀሳብ እሰጣለሁ ነው። ሀሳብ አትስጠን። እኛንን የአማራ መለኪያው አንተ አትችልም አትናገር ማለት ግን አትችሉም። ማንም ሰው የማለት ሞራል የለውም። በአማራ ፖለቲካም ታሪክም ሆነ እወያያለሁ የሚል ካለ መወያየት ይችላል ከኔ ጋር። ከማንም ሰው በታች ነኝ ብዬም አላምንም። ከማንም በላይ ግን አይደለሁም። የማከብራቸው አሉ ብዙ እንደነ ዩሪ፣ ሌሎቻችሁም እንደነ ስለሽ እዚህ ውስጥ ያለ አከብራችኋለሁ፣ ዋጋ ሰጣችኋለሁ። ማርያምን ነው የምላችሁ። እናንተ አማራን ስትናገሩ እኔ ውስጤ በደስታ ይሞላል። አትፈርጁን። ግን እኛ ተሳስተን እንኳን ሀሳብ ብንሰጥ በቃ ሀሳቡን ብቻ ዲባንክ አድርጉ እንጂ ይሄ ብአዴን ነው ይሄ እንትን ነው ይሄ እንትን ነው አትለኩ። እናንተ ማን እናንተ ነው እኔ ብአዴን የምታደርገኝ? ብአዴን አይደለሁም። ብአዴን እንጸየፋለሁ፣ ህገ መንግስቱን እንጸየፋለሁ። እኔ አማራ ነኝ። የአማራና የአማራ ብሔርተኛ ደጋፊ ብቻ ነኝ። አማራ እንዲያሸንፍ ብቻ ነው እኔ እየተደናቆርኩ የጨጓራ በሽተኛ እየሆንኩ ያለሁት እኔ። በቃ በዛ ልክ ተከባብረን እንቀጥላለን። አዲስ አበባ ለምን እንደዚህ ብሔር ብሔረሰቦች አልክ ካላችሁኝ ደግሞ ፖለቲካሊ እንደዛ ብያለው አልኳችሁ። ስህተት ነው ካልኩ እቀበላለሁ። ጨረስን እኮ ከሚኪ ጋር። ለምንድን ነው ሌላ አማራ መጥቶ እኔን ስሜን አንስቶ ሸዋን ትደራደርልኛለህ? ለምንድን ነው ሸዋ ማለት የአማራ ብላ አውረኝ። ካወራ አይቀር ደግሞ በቃ የአማራ ዋና ከተማ ብላ አውረኝ። ለምንድን ነው ሸዋ ብለህ ሌሎች የሸዋ ልጆች አማራዎች ከኔ ጋር ሌላ ነገር እንትን እንዲሉ የምታመቻቸኝ?
በዛ ውስጥ እንድትከተኝ አልፈልግም። አማራ ብለህ ተቸኝ፣ እንደ አማራ ሀሳብ የስተት ከሆነ አርማለሁ። አዲስ አበባ የአማራ ነው፣ አለቀ በቃ፣ አልደራደርም በዛ። ግን እንደ ኢትዮጵያ ከቀጠልን አማራ ኢትዮጵያ የምትባለው ሀገር አማራን አክብራ የሀገር ባለቤትነቱን ተቀብላ የታሪክ ባለቤትነቱን ዜግነቱን ተቀብላ የማትገል ኢትዮጵያ ከመጣች ፋኖዎችም እያሉ ያሉት ኢትዮጵያ እናስቀጥላለን ነው። ያችን ደግሞ የአባቶቻቸው ሀገር ኢትዮጵያ፣ እኔ አማራ ኢትዮጵያዊ ነኝ። በድፍረት ነው የምነግራችሁ። ፕላን ቢው ምን ይሆናል አላውቅም እኔ። ያንን ግን እንደ ተርኒንግ አውት ፖይንቱ የሚወሰን ይሆናል። ያኔ ስንወስን ሀገር ስንሆን አዲስ አበባን አይደለም የት ልንጠይቅ እንደምንችል እኔ ያውቀዋለሁ ነው ያልኳችሁ። በቃ በዛ ተረዱኝ፣ አትክሰሱኝ። ታች ነው ለሚሰሙ ሰዎች ካሳ ምን አይነት ሰው ነው ብላችሁ የሆነን ነገር ጠብቃችሁ መታችሁ የሆነን ስም እኔም ብቻም ሳይሆን ሌላም ሰውም ቢሆን ስም ጠርታችሁ በእንደዚህ አይነት ነገር አታስጠቁሩ። ትክክል አይደለም። በወቅቱ የተነገረው ነገር ፖለቲካሊ አውድ ነው። 10,000 11,000 ሰው ነበረ የተናገርኩት። ፖለቲካሊ ፋኖን በእንደዚህ አይነት እንዲፈረጅ ስለማልፈልግ ያመንኩበትን ነገር ሌሎችም የአማራ ታጋይነን እንደነ አብን በመኒፌስቶ አዲስ አበባ የአማራ ናት የኔ ናት የሚል ካለ ግን አዲስ አበባ የብሔር ብሔረሰቦች ናት፣ የአፍሪካ መዲና ናት፣ የኔ ናት የሚል ካለ ግን የአማራ ናት ብሎ ነው የሚታገለው ነው ያልኩኝ። እኔ ሌላ ምንም የጨመርኩበት የለኝ፣ ፈጥሬ የተደራደርኩት ነገር የለኝ። ስለዚህ ሌብል አታድርጉ። እኛ ኮች እናርጋችሁ፣ እኛ እንደዚህ እናድርጋችሁ፣ እንዘጉራችሁ አትበሉ። አትችሉም እንደዛ። ተከባብረን ተደማምጠን ተደምረን አንድ አማራ ሆነን ነው ቤታችን ባለት ላይ መገንባት ያለብን ነው። ከዛ ውጭ የሆነ ነገር አታድርጉ። በቃ አታድርጉ። እኔ ላይ ብቻም ሳይሆን የትኛውም አማራ ላይ አታድርጉ። በቃ አታድርጉ። ስታበት አማራ ሆናችሁ ሀሳቡን ወደኛ ለማለት አንዴ የሚውታር ይህን ሁሉ አውርቶ አሁን የምታቋረጠው አቋረጥከኝ ነው የሚለው። ኦልሬዲ እኮ ጨርሷል። ጨርሻለሁ። ይሄን ለማለት ነው። ከዛ ውጭ የሆነ ዳዊት አማራ ከሆንክ ወንድሜ ነህ፣ ሄኖክ አማራ ከሆንክ ሚኪ ስለሽ አማራ ናችሁ፣ ዩሪ አማራ ናችሁ፣ ወንድሞች ናችሁ። ምንም አይነት ሀሳብ ልዩነት ቢኖረን አማራነታችሁ እንድናይ ላረግ አልችልም። ባህዲናችሁም ልላችሁ አልችልም። ህገ መንግስቱንም ትቀበላለህ ብዬ ሌብል ላረግ አልችልም። የአማራን ጥቅምም ታሳልፈህ ትሰጣለህ ብዬ አላስብም። ግን የምንጨቃጨቀው የአማራነትን ሳይበር ላይ ያለውን እንዴት አድርገን እናድርገው? ይሄ አንዲት ጥያቄ ብቻ አልጠይቅህ። ሀሳብ አይደለም፣ ረጅም የሚያስወራ አይደለም። አንተ ቴዎድሮስ ትርፌን ትተቻለህ? አዎ ወይ አይደለም? ቴዎድሮስ ትርፌን ተችቼም አላውቅም። እርግጠኛ ነህ? እዚህ ፕላትፎርም ላይ ትሪፕል ኤዲስ ቴዎድሮስ ትርፌ የሁሉም ማህበራት መሪው አንድ ሰው ገንዘብ የሚቆጣጠረው ምናምን በሰዎች ፊት ነው ያወራኸው። ይሄንን አይደል? ልክ ነኝ አይደል? ያላልከውን ነገር ማለት ስለማልፈልግ ነው። ሚዩት ነህ እያወራህ ከሆነ። ኦኬ። ቴዎድሮስ ትርፌን ያልኩት ምክንያት ምን እንደሆነ ጥያቄ ነው፣ ገና አልጨረስኩኝም። ቴዎድሮስ ትርፌ ላይ አስተያየት ትሰጣለህ? ትችት እንዲያውም ቴዎድሮስ ትርፌ ላይ አስተያየት ትሰጣለህ? ነው ትርፌን አዎ ማለት ትሰጣለህ። ኦልሬዲ እኮ ሰው ስለሚያውቅ ነው። ቴዎድሮስ ትርፌ ላይ በፐርሰናል ሰጥቼ አላውቅም። እንደ ቴዎድሮስ ትርፌ የሁሉም ማህበር እሱ ነው፣ ፕሬዚደንቱ እሱ ነው፣ ምኑ እሱ ነው እያልክ ስታወራል ነበር እንዴ? አይደለም። ያንን ያልኩበት ምክንያት ስለ አደረጃጀት ሲወራ ምክንያቱን አልጠየቅኩህም። የፋና መሪ ነበረ። አንዴ ምክንያት አልጠየቅኩህም። አሁን ስለ ምክንያት በግርድፉ ግን ቴዎድሮስ ትርፌን ትተቻለህ፣ ዶክተር ሰናይትን ትተቻለህ፣ እኔንም ኦፕን ፕላትፎርም ላይ ትተቻለህ። መብትህ ነው። በጣም ደስተኛ ነኝ። አንተ ግን መተቸት አትፈልግም። እንዲህ አይነት አማራነት አለ እንዴ? ቴዎድሮስ ትርፌ የአማራን ጥቅም ተደራደረ ብዬ አውቃለሁ እኔ። አረ በጣም እንደዛ ብቻ ሳይሆን በጣም ብዙ። አሁን ለምሳሌ ዛሬ እኮ ዶክተር ሰናይት ላይ አስተያየት ልሰጥ ነው የመጣኸው። which is good appreciate አደርጋለሁ። ግን የጠየኳት አሁን እኮ ያልኩህ እኔ እኮ አሁን በክፋት አይደለም። ለምሳሌ ቅድም ንግግርህን ስትጀምር ዩሪ ወንድሜ ነው እተቸዋለሁ፣ አስተያየት እሰጣለሁ፣ እኔ ምጫን አይደለሁም አይነት ነገር በቃ አሁንም የምትናገረው አንተን ሊያርም የሚፈልግ ምናምን የለም። ዳዊት ለራሱ ለጠየቀው ለራሱ ቋንቋ ኃላፊነት ይወስዳል። ግን እኔ የተጋጨብኝ አንተ ማህበራት ትተቻለህ፣ አንተ ቴዎድሮስ ትርፌን ትተቻለህ፣ አንተ ዶክተር ሰናይትን ትተቻለህ። እኔም ችግር የለውም፣ እኔ ማንም እንዲተቸኝ ፈቃደኛ ነኝ። አንተ ዶክተር ሰናይትን ተችቼ አላውቅም። እኔ ልጨርስ። ዶክተር ሰናይትንማ ትተቻለህ እኮ አሁን በብዙ ፕላትፎርም አማራው አድምጠዋል እኮ ያንተ ነው። ለምሳሌ እስኪ ዶክተር ሰናይት
በብዙ መልኩ እኮ ነው የምትተቸው። እኔ በምንም አይነት እኔ አሁን ዛሬ መተህ አስተያየት ነው የሰጠሃት እኮ አይደል እኮ ነው ድርጅቱን የተቸው እኔ ድርጅቱን የእሷን ፐርሰናሊ ሁሉ አይደል? ኖ በጭራሽ። ኦኬ እሺ፣ ዝርዝር ውስጥ እሱ መግባት አለ። ዶክተር ሰናይትን ከሚተቹ ሰዎች ጋር ይኸውልህ፣ እስክንድርን ከተቹ ሰዎች ጋር ዩሪ ቁጭ ብሎ ካወራ ዶክተር ሰናይትንም ከሚተቹ ጋር ቁጭ ብሎ የማውራት አይ ሪስፔክት ዳት ዶክተር ሰናይትን የሚተቹ ያልኩኝ እኔ አሁን አንተ የምታምታታው የሚሳደቡ የሚያንጓጡጡና የሚተቹን ምናምን ራሱ ተምታቶባል። እኔ ግን ግራ የገባኝ አይ ሃቭ ሪስፔክት ለአንተ በደንብ ሪስፔክት አለኝ። ጥሩም ሀሳብ አለህ ምናምን ፕላትፎርሞችም ላይ ገብተህ ስታወራ በጣም ደስ ይለኛል እውነቱን ለመናገር እና አሁን የሚኪንም የዳዊትንም ሀሳብም ደግፌም ተቃውሜም አይደለም። ኢንጀነራል ግን ለትችት ቶለራንት መሆን መቻል አለብህ። አንተ ለዛውም በባዕዲንነት ያልፈልግማ የአማራ ልጆች ጋር አንዴ ልጨርስልህ አረፍተ ነገር። ለዛውም አንተ ማለት በሁሉ ነገር ላይ ኦፒኒየን ያለ ሰው ነህ። ድርጅቶችን አብጠልጥለህ የምትተች ሰው ነህ። በግለሰብ ደረጃ እነ ቴዎድሮስ ትርፌን የምትተች ሰው ነህ። ኦዲየንሱ መታዘብ ይችላል። ከዋሻው እኔንም እንዲታዘበኝ ይፈልጋሉ። ዩሪ ብለህ ትችት እኔ እዛ መጥቼ ሰምቼ አላውቅም፣ ግን ፕላትፎርሞች ላይ ምናምን እሰማለሁ። ካሳ እንዲያለ ምናምን እስካሁን ያልከውን አላውቅም። እኔ በዛም ደረጃ ልከሳ አልፈልግም እውነቱን ለመናገር። ቅድም ሄኖክ የሆነ ነገር ብለዋል። ኦኬ የሆኑ አስተያየቶች ሰጥተሃል፣ ዊች አይ ሪስፔክት ዳት። መተቻቸት አለብን። እኔ ጣዖት አይደለሁም። ኢንፋክት 90% ሀሳቤ ስህተት ሊሆን ይችላል፣ 10% ምናምን ልክ ሊሆን ይችላል። በእሱ 10% ሊሆን ይችላል ሰው ማደራጀው። በጣም ኦራተር ነህ፣ በጣም ኦፒኒየን ያለህ ሰው ነህ፣ በሁሉ ነገር ላይ አስተያየት አለህ። አንተ ግን መተቸት አትፈልግም። ይሄ በጣም ስትሬንጅ ነው ለእኔ። ስለዚህ ብትችል ማለት ነው ይሄ ፕላትፎርም ማለት በጣም የምላጭ ያህል ነው። በጣም አደገኛ ፕላትፎርም ነው። ከስድብ ባለፈ ብዙ ከትችት ባለፈ ብዙ ስድብ ምናምን ችለን ነው መሄድ የሚጠበቅብን እና እዚህ ፕላትፎርም ላይ ቁጭ ብለን ቶለራንስ ማዳበር መቻል አለብን። ቅድም ሚኪ ሲተች ሰምቷል። የተለያዩ ሰዎች ይተቻሉ ምናምን ኖርማል ነው እና ለምንድን ነው በጣም ሆት የሆንከው? ብዙ ሴንሲቲቭ መሆን አይጠበቅብህም እኮ። ዳዊት ያለው አዲስ አበባ የአማራነት ብዬ ነው ማምነው ነው። ካልሆነ በቃ እንጂ እናንተ ምናምን እዚህ ፕላትፎርም ላይ እናንተ የሚባል ነገር የለም። እኔ ኦብቪየስሊ ምንም የማውቀው ነገር እኔ ከዳዊት ጋር አንድ ቀን ተደዋውዬ አላውቅም። አንድ ቀን ፕሮባብሊ ባለፈው በተፈጠረው ነገር ላስታርቅ ምናምን ብሎ ደውሏል። ራሱ ሊነግርህ ይችላል። እናንተ የሚባል ነገር የለም። እኔ ከሄኖክ ጋር ተደዋውዬ አላውቅም። ስለሺ ስልኩ የለኝም ከናካቴው። ከሚኪ ጋር ስልክ ምናምን የለኝም። በሜሴጅ አሁን ገንዘብ ሊሰበስብ ሲል አንድ ቀን ጽፎልኛል። አለቀ። ኦፍ ኦል ደ ፒፕል ከአንተ ይህንን አልጠብቅም እና ቶለራንስ ማዳበር መቻል አለብን። በጣም ደግሞ ከአንተ የምጠብቀው አንተ ኦራተር ስለሆንክ ነገ መሪነት እንዲያው መሪነቱን ልትወውና ሶሻል ሚዲያው ላይ ኦፒኒየንህ ተጽዕኖ እየፈጠረ ሲመጣ በርካታ ትችቶች ወደ አንተ ሊመጡ ይችላሉ። ኮሜንት አታንብብ። አሁን የተናገርከው ንግግሮች ኮሜንት አንብበህ ነው። እዚህ ያለነው ወንድሞችህ ነን። ኮሜንት ላይ የሚነገሩ ነገሮች ዲስትራክት ያደርጉሃል እና እንደ ፖዘቲቭ ነገር ወስዳችሁ ኮንቨርሴት እንድታደርጉ ነው እንጂ የምፈልገው። ከዛ በተረፈ የተጠቃ አይነት ስሜት ተሰምቶ ከዚህ እንድትወጣ ስላልፈለግኩ ነው ይህንን የምናገረው። እኔ ባልኩት ላይ ሀሳብ ካለህ ቀጥልና ለዳዊት አጭር ደቂቃ ሰጥቷል። አሁንም እኔ ሀሳብ አተቹኝ፣ አይ እንደዛ ማለት አልነበረብህም ምናምን ቢሉኝ እኔ እቀበላለሁ ነው። እዛ ጋ ግን የተናገርከው የምናገረው ነገር የሆነ በንግግር መሀል የሆነ ነገር ማንም ሰው ሊስት ይችላል። ፍጹም ሰው የለም። አዲስ አበባ የብሔር ብሔረሰቦች ናት ለምን ትላለህ? የአማራ ነው መባል ያለብህ። ሁለተኛ ሌላ ቤት ስገባ እንደዚህ ማለት የለብህም። ቅድም እኮ ተቀበልኩ። አሁን ላይ ያለው ፖለቲካ ሚኪ ሲናገር እሱን የሚያስተናግድ ስላል አይደለ አሁን የራሳችን ነገር ክሌም እያደረግን እንቀጥል። አይ ሪስፔክት እኮ ያንን። እኔ ደግሞ ያልኩት ምንድን ነው ጉዟችን የት ሲደርስ ምን መስራት አለብን፣ የት ሲደርስ ምን መስራት አለብን የሚለውን እኔ አምንበታለሁ። በዛ ነው የምጓዘው። እሱ በዛ ላይ ይቀበለኝም አይቀበለኝም እንትን ነው። ግን ማንም ሰው መጥቶ ተደራደር፣ ከአዲስ አበባን ተደራደር። ግን የማንኝና ነው የምደራደረው?
የሸዋ እንትን ነው እንደዛ አይነት በዛ አይነት ሳይሆን እንደዛ መናገር አልነበረብህም። አስተካክል። ሁለተኛ የአማራ ነው ብለን ነው መስራት ያለብን ካለኛ አንድ ሰው አማራ ሪስፔክት አድርጌው ነው። ግን የሆነ ሰው መጥቶ ብአዴን ነህ እንደዚህ ነህ እንደዛ እሱን እቀበላለሁ። በነገራችን ላይ አይ ቲንክ ካሳ ኢዝ አወር ብራዘር እና ብአዴን ነህ ምናምን የሚለውን ንግግር ያው ካላችሁ ሳብ አድርጉት። ጨርስና ለዳዊት እድሉልስ እንደዛ አይነት ንግግር ላይ እኔ ይኸውልህ ዩሪ እኔ በአማራነት ትግል ውስጥ የደማ ልጅ ነኝ። አሁን ይህን ስናገር እዚህ ጋር መጥቼ ለመታይ ምናምን አይደለም፣ የምሬን ነው የምናገርህ ፈጣሪ በሚያውቀው። እኔ አዲስ አበባ የማን ነው ኢትዮጵያ የማን ናት ብለህ ብትጠይቀኝ ደውለህ ዩሪ የአማራ ናት ነው የምልህ። ደውለህ ብትጠይቀኝ አይደለም አዲስ አበባ አይደለም ይሄ ከአዋሽ እስከ ተከዜ የሚባለው በትግል ውስጥ የምናውቀውን ሞቷችን እኮ ነው። ይሄ ከአዋሽ እስከ ተከዜ እኮ የአማራ ትግል ሞቶ ነው እኮ። እንዴት ያንን እረሳለሁ? እኔ የምናገርበት ፖለቲካ አውዳለ ነው። ስንነጋገር ስንተች ዩሪ የፈለግከውን ነገር 10 ሰዓት ብታስተምረኝ ቁጭ ብዬ ማድመጥ የምችል ልጅ ነኝ። ግን እኔ ማንንም ሰው ደረጃ አውጥቼ ወይም ሌብል አድርጌ ብአዴን ተላላኪ ነህ ምናምን የትም ቦታ ላይ ገብቼ አንድን ሰው ብአዴን ብዬ አላቅም። ምክንያቱም ስለማላቀው ውስጡን ስለማላቅ የሚሰራውን ስራ ስለማላቅ ልተቸው አልፈልግም፣ ላሸማቀቀው አልፈልግም። የሀሳብ ልዩነቱ ግን ዲባንክ እያደረኩ ሀሳብ እየሰጠው ሄዳለሁ። ስለዚህ አሁን አንተ ያልከውም ቴዎድሮስ ትርፌን ፐርሰናሊ ያልተቸውም። ቴዎድሮስ ትርፌ እንዲሁም እንትን ነው ትግሬ እንደዛ ነው ምናምን ሲሉ በጣም ያስቀኛል። ቴዎድሮስ ትርፌን አይደለም ስለ አደረጃጀቱ ሲወራ ፋና ትርፕሌ ምናምን ወርዝ ደ ዲፈረንስ ቢትዊን እነዚህ ቢባሉ አንድም ብዙም ናቸው ብዬ ሀሳብ ሰጥቻለሁ። ስለማውቀው ነው። አሁንም እኮ እናገራለሁ እኮ ድርጅትን ወክለው ለሚመጡ ሰዎች እኮ ነገ ሲመጡ እኮ ጠይቃለሁ እኮ ፋና ውስጥም የነበሩ ሰዎች ትርፕሌ ውስጥም የነበሩ ሰዎች ማገር ውስጥ ሚዲያ የነበሩ ሰዎች ተመሳሳይ ሰው ናቸው። አያም ውስጥ የነበሩ ሰዎች ተመሳሳይ ሰው ናቸው ብያለሁ። ነገም አደረጃጀታችን በሰርክል እንዳይሆን ከሰርክል እንዲወጣ ሀሳብ እሰጣለሁ። ቴዎድሮስ ትርፌን ዶክተር ሰናይትን አንስቼ ሊሆን የሚችለው በእነዚህ አደረጃጀቶች ላይ አንድ ሰው አንድ ሙያ ይዞ ይስራ ብዬ ነው ሀሳብ የሰጠው እንጂ ታግለናል እኮ። ማገር ሚዲያ ሲመሰረት በግለሰቦች እንዳይመሰረት እኔ ፐርሰናሊ ዙም ስብሰባ ላይ ታግያለሁ። ሀሳቤ ዲባንክ ተደርጎ ውድቅ ሆኗል። በግለሰቦች ምናምን በዶክተሮች ተመሰረተ ሚዲያው የትም አልደረሰም። እኔ ግን ተሟግቻለሁ። ዶክተር ሰናይትን ብታቀርባት ልትነግር ትችላለች። እነ ቴዎድሮስ ትርፌም ነግሬያለሁ። ደሞዝ እየከፈልን አማራ ነኝ ብለህ ውጣና መሪ ይሁን። አንድ ፐብሊክ ፊገር ያስፈልገናል። ልክ እንደነከሌ የምናምነው አንድ አማራው አጥቷል። አቅጣጫ የሚሰጠን ልንስት ስንል የሚያስተካክለን እንፈልጋለን ብዬ ዶክተር ቴዎድሮስን አውርቻ አውቃለሁ። እኔ ደውዬ በቴሌግራም አውርቻ አውቃለሁ። ፐርሰናሊ አልተቸውትም። አደረጃጀቱን በተመለከተ ግን በእነዛ 7 ፖይንቶች ላይ ልዩነት ነበረኝ። ማን አወጣው? ትርፕሌ ሲመጣ ከማን ጋር ይገናኛል? ከነዚህ አደረጃጀቱ ጋር አለ ብያለሁ። ያንን ነው ሀሳብ የሰጠው። ከዛ ውጭ የሆነ ዶክተር ሰናይት እንዲህ ናት እንደዛ ናት አማራ አይደለችም እንዲህ ናት የሚል አስተያየት ሰጥቼ አላውቅም። አደረጃጀትን በተመለከተ ነገ ሀሳብ እሰጣለሁ ነው። በዛ ልክ ነው እኔ ሀሳብ የምሰጠው እኔ አፍራሹኝ አይደለም። በነገራችን ላይ አሁን ዩሪ አሁን አጀንዳው ስለሚሰፋ ነው እንጂ አያምን በተመለከተ ምን ሆኖ የት ላይ ደረጃ እንደደረሰ እኔ በስልኬን ልክልና ደውዬ ቢሆን እነግርሃለሁ። አንተ የምታውቀውን ታስረዳኛለህ። አማራው እንዲያውቀው ያስፈልጋል። የአማራን አደረጃጀት ኬሚስትሪ ያልከውን እያንዳንዱ አማራ ተረድቶት ሰፖርት ማድረግ አለበት። ወንፈልን በተመለከተ ግልጽ መሆን አለበት። ፋናን በተመለከተ አያምን በተመለከተ ትርፕሌ አንድ የአማራ አሶሲዬሽን ኦፍ አሜሪካ ነው። አንድ ማህበር ነው። አንድ ችሎ ነው ፋና ውስጥ የመጣው። ያንን ሁሉ እያንዳንዱ ስለማቅ ትርፕሌ ላይ ያለው በሊቀመንበርነት የፋና ሊቀመንበር ነበረ። ያንን ተናግሬ ያለው ማን ነው? ቴዎድሮስ ትርፌ ነበረ ነው። ይሄ ማለት ሰውየውን ክሪቲሳይዝ አደረግከው አይደለም። አደረጃጀቱ ግን እንደዛ ነበረ ነው። ይስተካከል እያልን ነው እኮ። ለምን ክፍተት እያመጣ ስለሆነ አማራው በሰርክል ውስጥ ይሄ ተደራሽነት የሌለው አደረጃጀት አማራውን ተደራሽ አላደረግም። የማገር ሚዲያ ለአማራ ሆኖ ሊያገለግል አልቻለም። በቃ እዛው ነው። በሳምንት አንዴ ሪፖርት ይቀርብበታል። እንደ ያንን ሀሳብ ሰጥቻለሁ። በድፍረት እኮ ነው የምናገረው። እቀርባቸዋለሁ። እናቶ ጌታቸውንም እኮ በድፍረት እተቻቸዋለሁ። በዛ ልክ ነው ሀሳብ የሰጠሁት። ፐርሰናል የሆነ ትችት፣ ማንንም አታክ የሚያደርግ ነገር ሞራልም የለኝም፣ ፍላጎትም የለኝም። ከዛ ውጭ የሆነ ግን በእኔ ላይ የፈለጋችሁትን ሀሳብ ጠይቁኝ። ገብቼ ስቀባጥር ልሳሳት እችላለሁ። አስተካክሉኝ። ግን ተደራደርክ፣ ሸጥክ፣ ህገ መንግስቱን ደገፍክ፣ ብአዴን ግን እንድትሉኝ አልፈቅድም። ያመኛል ውስጤ። በቃ በዛ ልክ እንድትረዱ ነው የምፈልገው። ከዛ ውጭ ሆነ አጀንዳ የለኝም።
እሺ ካሳ ቴንኪዩ። አሁን ለዳዊት ነው እድሉን የምሰጠው። ዳዊት ያው ነግሯል፣ ህገ መንግስት አይደግፍም ብአዴን ምናምን መባባሉ እሱ ብዙም ላይ ጠቅም ይችላል። ቅድም ዶክተር ሰናይት አንድ ያስቀመጠችው ሀሳብ ቴዎድሮስ ትርፌ ተለምኖ ነው የፋና መሪ የሆነው እና በአንተ ፊት ነው የተናገረችው። እሷም ምክትል ስትደረግ በግዴታ በአማራ ማህበር ውስጥ አንዳንዴ ስትሳተፍ እኔም በራሴ ደርሶ ስለማቅ ነው ሊቀመንበር ወይ ምናምን ወይ ጸሐፊ አልሆንም እያልካቸው ነው አንተ ነህ ጥሩ የምትሰራው ምናምን በግድ በቃ ረምቢ እኔ ስራ አለብኝ ምናምን እንዲህ ይሉሃል እና ከዛ ስንት ዓመት ሙሉ እሱ ነው የሚመራው ደግሞ ምናምን ይለዋል። እኔ ሚስ ያደረግኩት ምንድን ነው ፋናን ሃይጃክ አድርጎ ቴዎድሮስ ትርፌ የመራው ምናምን አይነት ነገር ነበር እስከዛሬ የሚመስለው። ግን ቅድም ዶክተር ሰናይት መጣ ያው አንተም ታውቃለህ ነው ያለችህ። በግድ ነው ቴዎድሮስ ትርፌ አልሆንም ብሎ ህዝቡ አስገድዶት ነው እኔንም ብላለች። እና እንዲህ አይነት ሊትል ዲቴይልስ ከኮንቨርሴሽኑ ሲጎሉ ፔንት የሚያደርገው ኢሜጅ በጣም መጥፎ ነው እና እንዲህ አይነት ነገሮች ላይ ጥንቃቄ እንውሰድ። ከዛ በተረፈ አይ ቲንክ ካሳ ጥሩ ራሱን መግለጽ የሚችል ሰው ነው። ለአማራም እዚህ ፕላትፎርም ላይ በማንቃቱ ዙሪያ ብዙ ነገር መስራት የሚችል ሰው ነው። ከሌሎቻችሁም ጋር በደንብ ተናቦ ምናምን መስራት የሚችል ሰው ነው። ከዛ አንጻር አስተያየታችሁንም በደንብ ኮንሲደር አድርጉ። ዳዊት ብቻ ነው በዚህ ርዕስ ላይ አስተያየት የሚሰጠው። ወደ ስለሺ ሲሄድ ሌላ ርዕስ እንዲያወራ ነው። ዳዊት መቀጠል ትችላለህ። በጣም ይቅርታ ዩሪ ጊዜን ስለወሰድንብህ አም ሶሪ። ካሳ በስልክ ተደዋውለን እኔ እናንተ ያለውን ነገር በውስጥ እንጨርሳለን። አግሪ ካሳ ምንም ችግር የለም ዳዊት። ኦኬ በዚሁ አጋጣሚ እኔ ብአዴን አላልኩህም። ምናልባት ከየት እንዳመጣሁ አላውቅም። እኔ ያልኩት ሁለተኛ ደግሞ ህገ መንግስቱንም ትቀበላለህም አላልኩም። እኔ ያልኩት አማራነትን በህገ መንግስት አናገኝም ነው ያልኩት። የምናገራትን ነገር አውቃለሁ አንድ ማለት ነው። ሌላው ዮሪ በጣም ፖዘቲቭ የሆነ ልጅ ስለሆነ ነገሮችን በፖዘቲቭ እቀበላለሁ። ስለ እኔ ግን በፖዘቲቭ አልወስደውም ብዬ የተንደረደርኩት። ስለዚህ በዚህ ብያዝ ጥሩ ነው። ሌላው አይም ዲስአግሪ አሁን የተናገርካቸው አንዳንድ ነገሮች አሉ። ለምሳሌ ኢንግላንድ የሚባል ሀገር ነው እኔ የምኖረው። ለንደን የሚባል ሀገር አለ። የኢንግላንድ ዋና ከተማ ነው። የእንግሊዞች ነው ለንደን። አየህ፣ አዲስ አበባ ደግሞ የኢትዮጵያ አይደለም የሸዋ ነው በየትኛውም ዘመን ማለት ነው። እና በህገ መንግስቱ ይሄ ኢህአዴግ የሚባል መጣና መጥቶ ክልል ነው ያደረገው። በቃ ባለቤት አልባ ነው አድርጎት ሄደ። ስለዚህ በየትኛውም ዘመን አዲስ አበባ የኢትዮጵያ ሆነ አያውቅም፣ በህግም በታሪክም ማለት ነው። እና እዛ ጋር ስህተት አለ። በውስጥ ሼር እንደራረጋለን በመጽሐፍ ማለት ነው። በቂ መጽሐፍ አለኝ፣ አንተም ጥሩ ነው። በተረፈ እኔ እንደውም ባልናገር ደስ ይለኝ ነበር ቀድሜ። በዚህ ደረጃ እልህንህም ቁጭትህንም ስላየው በጣም ደስ ብሎኛል። ምንም ችግር የለም። አደይን ዶክተር እንደ አማራ አብረን እንሄዳለን እንጂ እኔ አስተምርሃለሁም አባት ነኝም ልጅ ነኝም አላልኩም። እና አንዳንድ ጊዜ ምናልባት ስለመሸ እኔ ጋር በጣም መሽተዋል ስለቆየሁ ትንሽ አጥፍቼ ከሆነ ይቅርታ ጠይቃለሁ። በተረፈ ብንጨምረው ምንም ነገር የለም። ተደራድረሃልም ደግሞ አላልኩም። እና ስለዚህ አፌ ውስጥ አንዳንድ ነገሮች ያስገብታል። እነዚህን አውጣልኝ። ሁላችሁንም ወዳቸዋለሁ። አማራነት ያብባል። በዚህ ደረጃ አማራነት ከፍ ብሎ በማየቴ እነ ዩሪን የመሳሰሉ እነ ካሳን፣ እነ ሚኪን፣ እነ ስለሺን፣ እነ ሄኖክ ሌሎችም ከስር ያላችሁ በጣም የማትደክሙ ድንቅ የአማራ ልጆች እነ ወንዴ ልጆቻችሁም ስላላችሁ እግዚአብሔር የአማራን ነፃነት ለሁላችንም እንዲያሳየን ፈቃዱ ይሁንልን። እወዳቸዋለሁ። ሰላማችሁ ይብዛ። ጨርሻለሁ። እሺ በጣም ነው የምናመሰግነው። ይቅርታ ሁላችሁንም አስመሽተናል። የመጨረሻው ተናጋሪ ስለሺ ነው። ማይክ ውሰድ እና ስለሺ ሀሳብን መስጠት ትችላለህ። ካሳም አለ፣ ዳዊትም አለ፣ ሚኪም አለ። ሁላችሁም ትኖሩ እፈልጋለሁ። በመጀመሪያ በምን ልጀምር መሰላችሁ? አሁን ካሳ የአማራ ልጅ ነው። ዛሬ አይደለም የማውቀው፣ የሀብቱ አንደርስታንድ ይህንን መመስከር አለብኝ። ለአማራ
መታገል የጀመረው ዛሬ አይደለም ምናምን ነው። ያውም በአደረጃጀት ደረጃ አብንን ስንቀበል አንድ ላይ ተቀብለናል። አስራት ሚዲያ ላይ የተለያየ አቅጣጫ ላይ በተለያየ ቦታ የራሳችንን አስተዋጽኦ ለማድረግ ሞክረናል። ለአማራ እና ለአማራ መታገል የጀመረው ዛሬ አይደለም። አቲንክ ትንሽ እኔም እንደማውቀውም እኔም ዋዋ ጎቤን በጣም የምወደው ፈርቀዳጅ ልክ እኔ አሁን ላይ በአመራር ደረጃ ትግሉን ቀርጸው ከሰጡ አካሎች ስትመጡ የተማረ በተለይ የዘመናዊ ትምህርት ኮንቴምፖራሪ ወርልድ የሰጠ ትምህርት የተማረው ሰው ብቻ አይደለም። ትግልን ያስረከቡን ቀርጸው እነ ዋዋ ጎቤ ናቸው። ኦብቪየስሊ ፕሮፌሰር አስራት አባታችን አለበት እዛ እንትን ግን ወደ ኋላ ስታጠኑ አቲንክ ከጎቤ ጋርም ቅርበት ያለው ደማዊ ግንኙነት ያለው ወንድማችን ነው። አማርነቱን ላይክ የምትጠራጠሩት አይነት አይደለም። ያስፈልገናል ናው የኔ አሁን እንትን ስል ምስማማበት ማለስማማበት ከእሱ ሀሳብ ስላለ በሀሳብ ደረጃ ነው የሚታየው። ግን አማርነቱን መጠራጠር ወይም ደግሞ ከትግል ለማባረር እዚህ መድረክ ላይ ያሉ ማንኞቹም ሲያደርጉ አላየውም። ሆነስትሊ ግን የሀብታ ቴከር ስኪን አንተ ራስህ እንደቆየ አንድ ሲዝንድ እንደሆነ ታጋይ የምትታገለው ለህዝብ ነው። በግለሰብ ደረጃ ብአዴን አትበሉኝ፣ ያመኛል፣ አልስማማበትም። ለምን መሰለህ? ብአዴን አይደለም ሌላ ስም ሲለጠፍብኝ ቆይቻለሁ ለረጅም ጊዜ። እኔ በግሌ ብዙዎቻችን ሲለጠፍብን ቆይተዋል። የጋር ሀብት ቴከር ስኪን ነው። በቃ በአጭሩ ሀሳብክን ለመግለጽ ሀሳብክን ለመሸጥ አቅም ያለህ ልጅ እስከሆንክ ድረስ በሀሳብ ደረጃ እኔ በደንብ እንደውም ከመታው መምጣት ያለብኝ ሀሳብህ ነው። አንዳንድ ኮንትራዲክት የሚያደርጉ ነገሮች ስላየው መስተካከል አለበት የማስበውን እናገራለሁ። ትክክል ሊሆን ይችላለሁ፣ ላልሆን ይችላለሁ። ከዛ ውጭ ግን በጣም ስለምታስፈልግ ለአማራው ትግል ታስፈልጋሉ ብዬ ከምላቸው መሀል ስለሆንክ ወንድማማቾች እህታማቾች ሆነን መቀጠል ነው ያለ። ሚኪ ያስፈልጋል፣ አንተም ታስፈልጋለህ። ሚኪ የሚሄደው አካሄድ ለእኔ አብሶሉትሊ ትክክል ነው። አንተ ባልከው መልኩ ትክክል አይደለም ስትል ስህተት ነው ብዬ ነው የምታገልህ። ምክንያታዊ ሆኜ እሰጥሃለሁ። ለእሱም ደግሞ ፖለቲካል ሳይንስ ነው የምሰጥህ ምነግርህ። አነጋገሩ ግን ከምን ልነሳ መሰላችሁ? ቅድም የተነገረ ነገር አለ። ለሁሉም አቅጣጫ በአንድ ላይ ሆነን እንሰብስብ የሚል አመለካከት ብዙ ቦታ ላይ አስተያየትን ሲሰጥ ሰምቻለሁ። ወንድማችን ለምን በተቋም አይሆንም? ግን ተቋም ውስጥ የሰራህ ነህ። አሁን እዚህ መድረክ ስላለ ማማት እንዳይሆን ተቋም ስትገነባ ምን ያክል ጊዜ ይፈጃል? ያን ተቋም አድርገህ ህይወት ለመስራት አመራር ለመፍጠር ቼን ኦፍ ኮማንድ ማለት ነው። ባህሏ ቀርጸህ ህጋዊ ሆነህ ለመምጣት ፋንክሽናል ዩኒት ኖሮህ ህይወት ተዘርቶበት አመሰራረትህ ውጤታማ ስራ ለመስራት ምን ማለት ነው? ቅቡልነት አግኝተህ ህዝቡን ሞቢላይዝ አድርገህ ምናምን ህዝቡ ሳምን መቼስ መጥቶ አዎ ብሎ ሞቢላይዝ አድርገው ፍራንክ አዋጡ ፍራንክን የሚያክል ነገር አይሰጥም። ቴክስታ ሞቢላይዝ ማድረግ አቅም ያለው አንድ አደረጃጀት ከመጣ ከተገነባ በኋላ ስራ መስራት ከቻለ በኋላ እንኳን ፍራንክ ከሰበሰበ በኋላ አሰራር አለው። ዝም ብሎ እንደፈለገ ቅጽበታዊ ለሆነ ችግር ቅጽበታዊ ለሆነ ክስረት መልስ መስጠት አይችልም። ይህንን ሁላችን እናውቃለን። በተለይ በአደረጃጀት ውስጥ ላለ እና ጠንከር ያሉ ሀሳቦችን ስትሰጥ ስለነበር ስህተት ነው ብዬ ስለማምለን በአደረጃጀት መሆን አለበት። አዎ ሰርገኛ መጣ በርበሬ ቀንጥሱ አይሁን አካሄዳችን እስማማለሁ። በደንብ ኦይል የሆነ መሽን ሆነን መምጣት ካለብን ተናበን መምጣት መስራት ካለብን ቀደም ብለን እንዘጋጅ፣ እንስራ፣ ሞቢላይዝ እናደርግ። ግን ይህ አደረጃጀት እስኪፈጠር ድረስ ያሉትን አደረጃጀቶች በጣም እስከሚጠፉ ነው። መተቸት አይደለም የማጥፋት ዘመቻ ነው። ብዙ ጊዜ የማየው ትችት እንላለን እንጂ ማጥፋት ነው የምንሰራው። አደረጃጀት ከጠፉ በኋላ ከማሙ በኋላ ደግሞ መጠን በአደረጃጀት ይሁን ስንል መስተካከል አለበት። አሁን ፐርቲኩላርሊ አንተን አይደለም እያልኩ ያለው የአማራን ትግል ግን እዩት በደንብ አደረጃጀትን ወይም ተቋም ሊያጠፋ ይሰራል፣ ያጠፋል፣ ያሟሟል። በትችት ስም አይ ተችቸው ነው ይልሃል። ከዛ በግለሰብ ደረጃ በጣም ቆርጠው የተማሩት ያጠፉትን እንደ ሚኪ አይነት አንበሳ ይመጣና ያስተካክለዋል። ክስረት ተከስሯል ነው ምላቸው። ይኸውላችሁ ትላንትና ወዲያ ወጠን ስንናገር ትላንትና ወዲያ ስል ከዚህ በፊት በነበረው እንቅስቃሴ
የአማራ ትግል መሬት ላይ ያለው እዚህ ሶሻል ሚዲያ ባለው አውድ ችግር እየተፈጠረበት ነው ስለ አይ ችግር አይፈጠርም ሶሻል ሚዲያ ያለው ምንም አያመጣም ሲባል እነ ምሬ ወዳጆ መጡና አይ ችግር እየፈጠረብን ነው ብለው ነገሯቸው። ልብ እንድትሉ የምንፈልገው ግን ይህ የአማራ ትግል መጨረሻው ምዕራፍ ላይ ነው። 11ኛው ሰዓት ላይ መናበብ ካልቻልን እና ተመጋጋቢ አካሄድ ማንሄድ ከሆነ የግል ስሜታችንን ስንነካ ስንኮረኮር በጣም ኢሞሽናል ምንሆን ከሆነ በቃ መስመር እንስታለን። እየረዳን አይደለም። ለመጣንበት ዓላማ ፐርፐዝ እየቆመን አይደለም። አንድ ይህንን እንድትይዙልኝ ይፈልጋሉ። ስለዚህ ሚኪ የሰራው እዛ ጋር ወደዛ ነው። ሚኪ የሰራው ምንድን ነው? እኔ እንደቀላል አሁን ዛሬ በጣም ክሬዲት ሲሰጥ ወንድማችን ዩሪም ሰምቻ ሌሎችም እኔ ወዲያው ነው ክሬዲት የሰጠው። ወዲያው ስላችሁ ከማዋጣት ከመጀመሩ በፊት የነበረውን አቋም ባህሪውንም እያየን ነው። ምሬ ወዳጆን እንደ አንድ ግለሰብ አንስታችሁ የምትናገሩ አነጋገሩም አንዳንዱ ላይ በጣም አደገኛ ስለሆነ ለምሬ ወዳጆ ከተላከ ብር ለፋኖ እንደተላከ ነው ሲባል መስተካከል አለበት። እንግዲህ አንተን እይታ ትነግረኝ ይሆናል። ስህተት ነው አገላለጹ። ምናልባት ከበጎ ሊሆን ይችላል። አገላለጹ ግን አደገኛ ነው። ምን ማለት ነው? ምሬ ወዳጆ ፋኖ አይደለም ወይ የሚል ጥያቄ ሊያስነሳ ይችላል። ፋኖ በላይ ነው ለእኔ። ከፋኖ በላይ ነው ስላችሁ ፋኖ የተባለውን ኃይል መምራት የሚችል ከዛም በላይ የህዝብ መሪ ብለን ልክ እንደ ሻለቃ መሳፍንት የተቀበልኩት ትላንትና ባለፈው የሆነ ቦታ ላይ የሆነ ሻለቃ መሳፍንት መጣራታቸውን ስትተች ነበር ወንድማችን። ላይክ እንዴት ነው ዋዋ ጎቤን ካልጠራው፣ ሻለቃ መሳፍንትን ካልጠራው፣ አርበኛ ዘሜን ካልጠራው፣ እንዴ እነ ዋርካውን ካልጠራው ማንን ጠርቼ ነው? የአማራ ፋኖ የአማራ ብሔርተኝነት ትግል ብለህ ስታስብ እነማንን ነው? እነኚህ መሪዎቻችን ናቸው። የዘመናዊ ትምህርት ተማር ካልተማርክ አይደለም የእነሱን ትእዛዝ ትከተላለህ። ህዝባዊ እንቅስቃሴን ማምጣት ስለቻሉ እስክንድር ነጋ ታላቁ እስክንድር ነጋ መጥቶ ሲደረብ ሲጨመር ከነሱ አስበልጬ ላየው አልችልም። ከነሱ ደግሞ አላሳንሰው። ነገር ግን አይነተኛ የሆነ የራሱ ምክሊት አለው፣ የራሱ አሰራር አለው። የእነሱን መጥቶ የምሬ ወዳጆን አስተዋጽኦ ሊተካ አይችልም። እስ ኢምፓስብል። ይኸውላችሁ ምሬ ወዳጆ ደግሞ የእስክንድር ነጋን አስወግዶ ሊሰራ አይችልም። የተለያየ ምክሊት ተሰጥኦ አላቸው። የትምህርትም የእውቀትም ምናልባት በተፈጥሮ የተሰጣቸውም ተሰጥኦ ሁለቱ ሲጠማመር በየአቅጣጫው ያለ የፋኖ አመራሮች ጥምረት ሲፈጥሩ ግን የአማራን ድህነት ይወልዳሉ ነው። ስህተት ሲሰራ ግን ልክ በተቋም ደረጃ የውጭ ሀገር ቅርንጫፍ ነኝ ያለ አካል መጡ ብር አዋጥቶ ለተወሰኑ አካሎች ከሰጠ በኋላ ምንም ይሆን ምክንያቱ የሆነን አካል ደግሞ አልሰጥም ሲል ላለመስጠቱ ምክንያት ደግሞ የሆነ መድረክ ላይ ብዙ ጊዜ የሚነገረው ነገር ምንድን መሰላቸው? አይ እነ ከሌ የሚባሉ ውክልና ተሰጥቷቸዋል። ያ እከሌ የሚባለው ውክልናውን በስነ ስርዓት ካልተወጣ ሚኪ አማራን የሚመስል ስለሽን የሚመስል ሄኖክን የሚመስል ዩሪን የሚመስል ካሳን የሚመስል በኃላፊነት መውሰድ የለባቸው። ያ እከሌ ስለተወከለ ተብለን የግድግር ቤት ሳይዘጋ ያድራል። ምን ማለት ነው? ምሬ ወዳጆ የህዝብ መሪ ነው። ይህን አስምሩበት። ከነገ በኋላ ሻለቃ መሳፍንት ተነሱ ችግር አለ ቢል ለሻለቃ መሳፍንት እነከላይ ተወክለዋል ብለን ነው ምንተው። ልብ በሉ ወገኖች፣ የተወከሉት ሰው ናቸው፣ ፍጡሮች ናቸው። ያጠፋሉ። የእውቀት ማነስ የልምድ ማነስ አለ። አልኮል ራሳቸውን መግለጽ ላይችሉ ይችላሉ። ኮኦርዲኔት አድርጎ መስራት አቅም ላይኖር ይችላል። ጥፋት ሲጠፋ ባላንስ የሚያስጠብቀው አዲሱ ትውልድ ነው። ማን ነው አዲሱ ትውልድ? ሚኪ ነው፣ ሄኖክ ነው። እዛ ጋር የተሰራው ስራ አዋቂዎች ያጠፉትን አላዋቂ የተባሉት አስተካክለውታል። መጀመሪያ ተናግሬያለሁ። ይህ በግልጽ ሊሰመርበት ይገባል። ተቀሎ ሌላ መድረኮች ላይ ሲገለጽ አይቻለሁ። በጣም ይገርመኛል። ምክንያቱም ላይ ተቋም ጊዜ ይፈጃል፣ መዋቅራዊ ነው፣ በህግ ነው የምትሰራው። ምሬ ወዳጆን እረዳለሁ ብለህ አውጥተህ ብር መላክ አትችልም፣ ይያዝብሃል፣ በህግ ትጠየቃለህ። ምሬ ወዳጆ ምን እንደሆነ ይታወቃል። ቅጽበታዊ ሲሆንም ደግሞ ቅጽበታዊ የሆነውን
አመጣጥ ቅጽበታዊ በሆነ መልክ ነው የምትመልሰው። የተሰራው ስራ ያ ነው። የአመራር ብቃት ያውም ገና ልጅ ከሚባል ከትንሽ ወንድማችን ማድረግ ያለብን ብዬ የማምነው በጣም ፍጹም ነው ምናምን እያልኩ አይደለም። አሁን ሚኪና የሚኪ ቲም እዛ ጋር ያሉ ወንድሞቻችን እነ ሄኖክ፣ ምክንያቱም ሄኖክ ረጅም ጊዜ የሚሰራ ጠለቅ ብዬ የሰራውን መሬት ላይ በደንብ አውቃለሁ። በጣም አፕሪሺየት ማድረገው ለዚህ ነው። እዛ ጋር ያለውን ስብስብ እንዴት አድርገህ ታበቀዋለህ? ምክንያቱም የማብቃት ስራ አንሰራም በእኛ በአማራ ማህበረሰብ ውስጥ። ሰፈር ላይ መጥቶ የኔ ሰፈር ስለሆነ ካሳ ብሎ ቲፎዞ ይዞ የሚሳደብ ነው የምታገኘው። ከዛ ደግሞ ስለሽ የኔ ሰፈር ነው ብሎ የሚሳደብ ነው የምታገኝ እንጂ በአማራ ስም የአማራ ልጆች ናቸው እናብቃቸው የለም። አቅማቸው ይህ ስለሆነ እናብቃቸው የለም። ወንድማችን እንዲበቃ ጉልበት እንዲኖረው ያልተስተካከለ ነገር ካለ እንዲስተካከል ልንቀርበው ልናግዘው ይገባል። ትናንትና የሰራው ስራ ቅጽበታዊ ብቻ አይደለም፣ በጣም አመርቂ ነው። ታንጀብል ነው። ይኸውላቸው በእጅ መዳሰስ የሚችል ውጤት ነው የመጣው። እንዴ ይሄንን ውጤት እኛ እኮ ይሄንን ማድረግ የሚችል አካል እኮ ነው ያጣው አማራ። የሚዳሰስ ፍሬ ማፍራት የሚችል ትውልድን አጧል። አንድ ሁለት ደግሞ ብቅ ሲሉና ልክ እንደ ጨው ማጣፈጫ ሲወረወሩ ይኸውላችሁ ያለባቸውን ጉድለት ብቻ ነጥረን እያወጣን ለማሟሟት አንሄድ። አሁን ይሄ ለአንተ አይደለም ካሳ፣ በነገራችን ላይ በጣም ብዙ ቦታ ትችት ስላየው እኔ የሚሰራን ሰው ያውም መሬት ላይ ወርዶ የሚሰራ ሰው በጣም ያለው ኢንትሪኬት ኮምፕሌክሱ በጣም ብዙ ነው። ብርን ማሰባሰብ አንድ ጉዳይ ነው፣ በጣም አቅም ይጠይቃል። 7 ሚሊዮን ለማዋጣት ምን ያህል ተሰሚ ቢሆን ነው እዛ አካባቢ ያለው ቲም። ከዛስ ከዚህ አውጥቶ ከአረብ ሀገር ሰብስቦ ከካናዳ ከአውሮፓ ምናምን የሰበሰበውን ደግሞ በአንድ ቼን አምጥቶ መሬት ላይ ተደራሽ ሲያደርግ ምን አይነት ግንኙነት አለ? መሬት ላይ የምትሰሩ ሰዎች በትንሽ የሞከራችሁ ሰዎች ምን ያክል አስቸጋሪ ነው ያንን ነገር 1 ሳንቲም 74 ሳንቲም ለማስገባት። ሰው ስንዘምት እንደነኛ አይነት ልጆች ላይ እየዘመትን ያለ ነው እነሱ ላይ ነው ወይስ የአማራ ማህበረሰብ ላይ ፋኖ ላይ? ይህንን አስመራችሁበት እንድትሄዱ ፈልጋለሁ። እየተዘመተ ያለው በትንሹ መስተዋል ያለባቸውን ስህተት አርመን ለመሄድ ነው መሄድ ያለብን። የአንድነት ጉዳይ ጥሩ ነው፣ ግን የአማራ ማህበረሰብ በየአቅጣጫው ተበትኖ ነው ያለው። በየአቅጣጫው የተበተነው ባለበት ሁሉ መደራጀት አለበት፣ አቅሙ መጎልበት አለበት። ይኸውላችሁ አንድነታችንን ለመናድ እስካልመጣ ድረስ የትኛውም አደረጃጀት የአማራ አደረጃጀት ስለሆነ መደገፍ ነው ያለብን ብዬ ነው የማምነው። ኦብቪየስሊ ወደ አንድ መጥቶ በአንድ እዝ ገብቶ በአንድ አሰራር መጥቶ ለአሰራርም ለማዋጣትም ለመርዳትም እንዲቀሉ ነው ከመጣ ደስ ነው የሚለን፣ እንፈልገዋለን። አይዲያል ነው ወይ ነው አይዲያል ማድረግ ይህንን አሁን ማድረግ ይቻላል። በዚህ ሰዓት በላያችን ላይ ድሮን እየቀጠቀጠን እሳት እየተለቀቀብን ምናምን አንድ የሚያደርገን ተቋም እንፍጠር ምናምን ብለህ ይህ እስኪፈጠር ድረስ እጅና እግራችንን አጣጥፈን ቁጭ ካልን ምን ሊፈጠር ይችላል? ቆሎ የሚቆረጥምበት ባይሆን መላክ አለብን። ስለዚህ የኤመርጀንሲ ስራ ነው የተሰራው። በጣም ብቃት ባለው መልኩ በአጭር ሰዓት ቢታገዝ ሊደርሽፕ ኳሊቲ ያላቸው የሊደርሽፕ ትምህርት የተማራችሁ ጠጋ ብላችሁ ብትረዱት ወንድሞቻችን እህቶቻችን እዛ ጋር ያሉት ጠቅላላ ምን ያክል ውጤት ማምጣት ይቻላል? ከዚህ የበለጠ አንድ ነገር ሊጨምር ስለ ወንድማችን የሆነች ስብሰባ ለተወሰነ በአጋጣሚ መጨረሻ ሰዓት ላይ የገባባት ስብሰባ ላይ አስተያየት ሲሰጥ ነበርኩ እዛ ጋር። ኢሚዲየትሊ ነው ስፓት ያደረግኩት። ይኸውላችሁ ሄኖክን የተወሰኑ ሰዎችን እዚህ ጋር የሚሰሩ መሬት ላይ ወዲያው ነው ይክንተን ሚኪ አደረጃጀት ሶሻል ሚዲያ ላይ ያለው እንዴት አድርገን ወደ አንድነት እናምጣ የሚል ላይ ሀሳብ ሲሰጥ በጣም ተነድፎ ተቀርጾ ረቆ ቢመጣ ለአማራ ትግል በተለይ ሶሻል ሚዲያ ላይ ላለው ፍኖተ ካርታ መሆን የሚችል ሀሳብ ነው ያቀረበው። አቅም የለውም ልትለኝ አትችልም። እኔ ዶክተር ነኝ፣ እኔ እንትን አለኝ፣ እኔ ምናምን መጠ በሰፈር እየተዘቀዘቅ ለምንድን ለነከሌ ሰፈር ብቻ አልሰራም እያልክ የአማራ ማህበረሰብን አይነተኛ የሆነ ልጁን ልታሳጣው ከመጣ እየጎዳ ያለውን ህዝቡን ነው። በቃ ሚኪን
አታሳንሱት። እኔ አንተንም ይሄን ቻሌንጅ ማድረግ በዚህ ልክ ነው። ከዚህ በኋላ ምንም አይነት ትችትና እንትን ቢመጣ በቡድን ሂድ አትሰለፍ። የአማራ ልጅ ነህ። ያለህ ክብር ያስቀመጥንበት ቦታ ላይ እንድትገኝ እፈልጋለሁ። ልክ እንደ ዳዊት እኔ ብዙ ጊዜ አይቼዋለሁ። ዳዊትን ያስቀመጥኩበት ቦታ አገኘሁት። በጣም ነው የሚገርመኝ። ኮalition ይፈጥራል። የአማራን አንድነት መሰረታዊ እስቴቱን የትግሉን አንኳር የሚንዱ ሰዎችን ነገ ዛሬ አይልም፣ ይርቃል። ለማስተካከል ይሞክራል፣ ያሳርቃል። እባካችሁ ወገኖች የህዝብ ልጆች ከሆንን ታማኝነታችን ለዛ ይሁን። ሌላው ምንድን ነው? የአዲስ አበባ ጉዳይ ተነስቷል። እንግዲህ ልብ እንድትሉ ይሄንን አሁን የፖለቲካዊ ትንታኔ ነው የምሰጥበት። እዚህ ጋር አጠር ያለች ነገር ነው የምሰጣችሁ። ብዙ ነገር ፓወር ኦፍ ባላንስ የሚባል አሁን የአማራ ብሔር አለ ተብሎ ይቀጠቅጡሃል። ሲቀጠቅጡ ደግሞ ርስቱንም ሰውንም አስሚሌት እያደረጉ ይወስዱብሃል። ርስቱንም መሬቱንም ይወስዱብሃል። ግን እኛ ለፖለቲካል ኮሬክትነስ ብለን ምክንያቱም ይህንን ነገር ሲናገር ወንድማችን ነበርኩ እዛ ሚዲያ ላይ እና ብዙ ጊዜ በሚቀረጽበት መልኩ ተደራደረ ያ ውሸት ነው። አልተደራደረም፣ አልሰማሁትም። ያን ሲያደርግ እዛ ላይ የሰጠውን አገላለጹን ራሱ ለፖለቲካሊ ኮሬክት ብሎ የተገለጸውን እስማማበታለሁ ወይ አልስማማበትም። ግን በጣም በገነነ መልኩ በዛ መልኩ አልነበረም። በውስጥ እየጻፍኩለት ነበር በተቻለኝ አቅም እዛ መድረክ ላይ። ነገር ግን የብሔር ብሔረሰቦች ናት ተብሎ አሁን በዚህ ፖለቲካሊ ኮሬክት ለመሆን ሌላውን ብሔር ላለማስቀየም እና የአማራን ትግል መጥቶ እንዲደግፍ መንገድ ሊከፍት ይችላል ብሎ ወንድማችን ተናግሯል። ነገር ግን ምንድን መሰላችሁ ይህንን ብለን ስንል የአማራን ትግል ባላንስ ኦፍ ፓወር እንዳይኖረው መንገድ ይከፍታል። ልብ እንድትሉ ፈልጋለሁ። እዚህ ጋር እንግዲህ ወንድማችን ፓርቲኩላርሊ አንተ ስለተባልክ እንድታዳምጠው ይፈልጋለሁ። ካሳ ልክ ጠላት የአማራ ልጆች ታች የምታዳምጡት ጠላት አይኑን አፍጥጦ ካርታ ስሎ የሳለውን ካርታ የአንገት ሀብል አድርጎ አሁን ያለውን ትውልድ የአማራን ጥላቻ ብቻ ሳይሆን የሚያስተምረው የአማራ ርስ ያንተ ነው ብሎ እያስተማረው ነው። የሚመጣው ትውልድ ደግሞ ከዚህ በፊት የነበረችውን ኢትዮጵያን አማራን የጨፈጨፈችውን አዲሷን ተቋም የማያውቃት እንደ አዲስ እያወቃት ያለው አፉ ሳይፈታ ገና የአንገት ሀብል ተደርጎ ተሰርቶለታል። አባይ፣ ጣና፣ ጎንደር፣ ጎጃም ምናምን አጠቃሎ ሸዋን ምናምን የአማራን ምድር የሚያጠቃልል የአማራን ርስት አዲስ አበባ የሸዋ ጠቅላይ ግዛት የቦታ ስም ነው ማወራችሁ። የአማራ ርስት የሆነው መሬት የእናንተ ነው እየተባለ በናሽናል ቴሌቪዥን ነው በአገሪቱ ትልቁ ሚዲያ ላይ ወጠው በባህል መልክ ፖለቲካ አሳልጠው ሲሰሩ ለህዝባቸው ያንን ፖለቲካቸውን የቆሸሸ ፖለቲካቸውን ሲሸጡ ያን ለማድረግ ደግሞ ምን ማድረግ እንዳለባቸው ያውቃሉ። አዲስ አበባን እንደ ርስትነት ለመውሰድ አማራውን ጨፍጭፈው መጨረስ አለባቸው። ይህ እሙን ነው፣ ያውቃሉ። ልቦናቸው እያደረጉ እየሰሩ ያሉት ምንድን ነው? ይህንን በግላጭ መጥቶ ፓወር አለኝ ብሎ ጡንቻዬ ፈርጥማል ብሎ የሚመጣን የፖለቲካ ኃይል እንዴት ነው የምትመክተው? you ክሬት ባላንስ ኦፍ ፓወር። እነሱ ሲመጡ አንተ እውነተኛ ትርክት እውነተኛ ታሪክ ይዘህ ነው ርስት እንደሆነ ታውቃለህ፣ ማስረጃ ማቅረብ ትችላለህ። እነሱ የመውረድ ስራ ነው የተያዘው። ባላንስ ኦፍ ፓወር እንዴት ነው የምትፈጥረው? የራስህ መሆኑን ክሌም ማድረግ አለብህ ኢሚዲየትሊ፣ አሁን ቅጽበታዊ በሆነ መልኩ። ይኸውላችሁ ይህንን ያደረግን እንደሆነ 3-4 ነገሮች ይስተካከላሉ። አንደኛ አውቶሪታሪያኒዝም የሚባል ይሄ ቶታሊታሪያን ሁሉም ነገር የኔ ነው ብሎ በጣም ገቨርንመንት ይመጣል የእነሱ እንደሆነ አድርጎ እኔ በፈለጥኩት እኔ ባሰመርኩልህ መስመር ብቻ ነው የምትሄደው፣ ያለበለዚያ እገልሃለሁ የሚል አካል ይመጣል። ባላንስ ኦፍ ፓወር ከፈጠርክ እሱ መጥቶ አዲስ አበባ የኔ ነው ሲል አንተ መረጃ ይዘህ መጥተህ የኔ ነው እታጠቃለሁ። መታጠቅ ብቻ አይደለም፣ በኢንተርናሽናል ኮሚኒቲ የአማራ እንደሆነች ለማሳወቅ እሰራለሁ፣ ሶሻል ሚዲያ ላይ መጥቼ ደግሞ ፕሮፓጋንዳ እሰራለሁ ብለህ ቆርጠህ ስትነሳ አንደኛ ጋቨርንመንት ኮንሶሊዴት እንዲያደርግ ይኸውልህ የፓወር ዲስትሪቢዩሽን ክሩሻል የሆኑ የሲቪል ሊበርቲ የአንድ ማህበረሰብ መብቶች የመኖር
ተዋልዶ ተካብዶ ብቻ አይደለም፣ ሰርቶ ብቻ የመኖር ብቻ አይደለም፣ ሰብአዊ መብቱን እንዴት ነው የምታስጠብቀው? ያማረው ሁሉም የኔ ነው የሚለውን እሳቤ እንዴት ነው የምትበትነው? አዲስ አበባ የኔ ናት ሲልህ ሄደህ አዲስ አበባ የብሔር ብሔሮች ናት ብልህ አይደለም። ባላንስ ኦፍ ፓወር ያስፈልጋል። ቁጭ ብለህ በዲሞክራሲ መልክ ኮምፕሮማይዝ ለማድረግ ስትቀመጥ ነው ያኔ ቁጭ ስትል ፓወርን ባላንስ አድርገህ ኦኬ አንተ የኔ ናት ትላለህ፣ እኔ የኔ ናት እላለሁ፣ ተጋደልን፣ ይበቃናል፣ ቁጭ ብለን እንነጋገር ለስካም ተርምስ ሲልህ ያኔ አንተ ማምጣት የምትችለውን መሸጥ የምትችለውን ሀሳብ መጠህ ምክንያቱም የአንተንም ጥቅም ሳትሸጥ አሳልፈ ሳትሰጥ የእነሱንም ሳትነካ ኮምፕሮማይዝ ማድረግ የሚደረስበት ደረጃ በፓወር ኦፍ ባላንስ ካልተሰራ አይሆን። ሌላው ምንድን ነው? ሁለተኛው ጥቅሙ የኔ ናት ብሎ ማለት ሴፍ ጋርዲንግ ዲሞክራሲ። ልብ በሉ ይኸውላችሁ፣ እኩል የሆነ የፖለቲካል ፕሮሰስ አክሰስ ይኖራል። በልካቸው ተገዳደረ ከመጣህ ብቻ ነው። ልንገርህ፣ ስልጣን የያዘው አዲስ አበባ የኔ ነች የሚል አካል ሁኖ ሌላው ብሔር ብሔረሰብ ትለኛለህ። ሌላው ብሔር ብሔረሰብማ በባርነት የሚገዛ ነው። ሌላው ብሔር ብሔረሰብን ተውና አማራ የሚባል ታላቅ ህዝብ በባርነት ለመቀጥቀጥ አንገታችን እያረዱ ሽላችን እየቀደዱ በአደባባይ ደፍረው ይጋራ ክሬት ባላንስ ፓወር። ሌላውን ለመጨፍልቅ አለ የሚጨፈልቅህን አካል ግን ተመጣጣኝ የሆነ ኃይል ይዘህ ተመጣጣኝ የሀሳብም ኃይል ነው የምታመጣው። የነፍጥ ብቻ አይደለም። ርስትህ በታሪክ ያንተ ነው። መረጃ ማስቀመጥ ትችላለህ። ይሄ ነው ዲባንክ መደረግ ያለበት። ይኸውላችሁ ምን ይላል? ቮይስ ክን ቢ ሄርድ፣ ድምፅህ መሰማት የሚጀምረው ያን ልንገርህ በሲቪል ዋር የሲቪል ራይት ሙቭመንት ጊዜ ትልቁ ችግር የነበረው ባላንስ ኦፍ ፓወር ስላልነበረው ኢትዮጵያ እዚህ በአሜሪካ ሀገር እነ ማርቲን ሉተር ኪንግ ሲገደሉበት ምናምን ለረጅም ጊዜ ትርስ ደይ ነው ትልቁ ችግር። ምን ያክል ህዝብህን ብታደራጅ፣ ምን ያክል ኢኮኖሚ ብታደረጅ ምናምን ፓወርክን ማስተካከል ካልቻል፣ የፖለቲካ ፓወር እነሱ በሚመጡበት አቅጣጫ መምጣት ካልቻል ምን ይፈጠራል? ጥያቄ አይመለስም፣ ድምፅ አይሰማም፣ ትታፈናለህ። አንተን አክብረውህ ኮምፕሮማይዝ ለማድረግ የእነሱን ጥቅም ትንሽ ትተው የአንተ የራስህን ጥቅም ትንሽ ትተህ ሰጠው የመቀበልን ተከባብረህ ፖለቲካ የመስራት ጉዳይ ፎርጌት አይመጡም። ላንተ ይንቁሃል። መከበር አለብህ። ይኸውላችሁ የሚኪ ሴንቲመንት የሚያስፈልገው ለዚህ ነው። አደሴም ታይም ግን ይኸውልህ እኔ አሮ ነው አንዳንዴ ሚኪን ምን ይደንቀናል። የዛሬ 3-4 ዓመት ምን እንል ነበር? ኦነስትሊ አንተ የምታውቀው ጉዳይ ነው። አማራ ማሸነፉ አይቀርም። እስ ኢነቪተብል። ገፍትረው አንድን ህዝብ ዝም ብለህ ልታጠፋ አትችልም። ቆርጦ ሲነሳ ያው ተነሳ። እኔ የሚያሳስበኝ ነበር ይኸውልህ እንዴት እንደሚያሸንፍ አሸንፎስ ከዛ በኋላስ እንዴት ሊቀጥል እንደሚችል ግን ያሳስበኛል። ወደ በቀል እንዳያነሳ ትውልድ ኢማጂን ሚኪን የሚያክል ይኸውልህ በአደባባይ ወጦ በጣም ብዙዎችን ያስተባበረ ሺዎችን ሚሊዮኖች ያዩትን ጀግኖቻችን የመሰከሩለትን ስራ የሰራ አንድ በጣም ስማርት የሆነ ልጅ መጥቶ ለበቀል እሰራለሁ ሲል ምን ይመስልሃል? ለእኔ አይደለም የምትነግረኝ። what do you expect? ምንድን ነው የምትጠብቁት? ሌሎቻችሁ ያ እኔ የፈራሁት ደረሰኝ ያልኩ ነው። ገብቶሃል? መጥቼ ግን በቀለኛቱ ልሎ አልችልም። ቁጭ ብሎ አማራው ሲታረድ ያየው ማህበረሰብ ሊነቃ ይገባል። አሁን ግን አንተን ደግሞ ላጠፋ አልፈልግም። አንተ ወጥተህ ግን ወንድምህን አማ ብራዘር ስኪፐር ወንድሜ ለበቀል የምነሳለሁ የሚልበት ምክንያት ይህ ነው። ኮምፕሮማይዝ ማድረግ አለብን፣ ማደራደር አለብን ብለህ ፖለቲካን እንድትሰራ እፈልጋለሁ። ይሄኔ አስተያየት ያ ሚኪ በቀል የሚለው ወንድሜ በዚህ መልክ አባቱ እናቱ ስለታረዱበት ነው። ኢትዮጵያውያን ቁጭ ብላችሁ ብታውቁ ውጭ ሂዱ ብዙ ጊዜ የምታደርገው ነው። ነጥቤ ምንድን ነው? እኔ ሚኪ ልወቅስ አልችልም። ኦልሬዲ ፕሪዲክት ያደረጉት ነገር ነው የደረሰው። ሚኪ ዛሬ የሚናገረው ከጃዝም በላይ ነው። ቅድም በነገራችሁት ልክ ልብ በሉ። ሚኪን ዝም ብለህ ስታየው ዝም ብሎ አይደለም አይደል? አቅም ካለው ኢማጂን እንደሱ አቅም ያላቸውን መፍጠር ይችላል ማለት ነው።
ይኸውላችሁ power of balance is a means to compromise. a means to compromise. compromise ማድረግ ምንድን ነው? ኮምፕሮማይዝ ሰጥቶ የመቀበልን ፖለቲካ የአሜሪካ ወይም ደግሞ ደቨሎፕ የአውሮፓ ሀገሮች ፖለቲካ ሰጥቶ በመቀበል ላይ በኮምፕሮማይዝ ላይ ስለተመሰረተ ነው ዲሞክራሲ የጸናው። ዲሞክራሲ ሊመጣ የሚችለው ድምፅህ የሚሰማው ፓወር ባላንስ ከተስተካከለ ብቻ ነው። ክሪቲሲዝም ለተባለው ሞስት ኔሴሰሪ የሆነ ነገር ነው። እኔ እዚህ ጋር ትችት ለአንተ የምሰጠው ማማት ስለማልፈልግ ክብርም ስላለኝ ለአማራ ታስፈልጋለህ ብያለሁ። ለወሬ አይደል። እዛ ቦታ አንተ የነበርክበት ቦታ ግን ይኸውልህ ወንድሜ ዩሪን ዲሞናይዝ የማድረግ ስራ ነው ሲሰራ የነበረው ኢሃፓው እየተባለ አለም እንዴ? ይኸውልህ ዩሪ መድረክ ላይ መነገር የለበትም ያልከው የቤታንያ ጉዳይ በጣም የማውቀው በዲቴል መረጃ ላቀርብ የምችለው በግለሰብ ደረጃ አይደለም። መንካት እፈልጋለሁ። እሷን አይደለም የምነካው። የ14 አመሰራረት ለምን ፈረሰ? ከባህዴን ጋር ግንኙነት አልነበረውም። ባህዴን የተወሰነ ወር አልከፈለም ለዛ ሚዲያ አታድርጉ ስንል እሷ ቼን ኦፍ ኮማንድ ላይ ተቀምጣ አዘ ቦርድ ኦፍ ዲሬክተር ያገባታል። ቅድም ባለፈው ስትናገር የነበረ ጉዳይ ነው። ትሪፕል ኤ ላይ ያላቸው የቴዎድሮስ ስራ አስተዋጽኦ እህታችን የተተቸችበት ምክንያት በዛ ነው። ስራ ስላልሰራች አይደለም። ስለ እሷ ተነስቶ ግን አይነገር ካልክ ለምን የአማራ ማህበረሰብ አሁን አንሳው አይቀጥልም እያልኩ አይደለም። ያሸንፋል። ዩሪ ታደሰ ኖር አልኖረ እኔ ኖርኩ አልኖርኩ አንተ ቀጠል ካልቀጠል ያሸንፋል የአማራ ማህበረሰብ። ብንኖር ግን አስተዋጽኦ እናደርጋለን። ፍጥነቱ ይጨምራል። ህዝባችን ድሉን የሚያይበት ዲመናይ ስታደርገውስ ወንድምህን ወስደህ ለግል ጉዳይ ብለን እስክንድርን አትንኩ ተብሎ እዛ ጋር ቡድን አለ። እስክንድር እንዲነካ አልፈልግም። ምሬ ወዳጁ ቢነካ ከሆነስ ወደ ሳሰፖስ ኮንትራዲክት አያደርግም ወይ? ይህ መስተካከል አለብን። እነከለ የሚባሉ ስለሰሩት ስራ ተነስተው እንትን አትበሉ፣ ዲሞናይዝ አታድርጓቸው ከሆነ ዩሪ ታደሰ ስለ አማራ እየሰራ ነው ስራ። እኔ ላመልኮ አልችልም። ትላንት ነገ ከተለወጠ እነሳበታለሁ። ምን ችግር አለ? ግን ዲሞናይዝ ከተደረገ ወንድምህ ነው። ወንድሜ ዋ ካስሽ እኔ አረውን ነው ወንድምህ ነው። ዲሞናይዝ ከተደረገ ዲሞናይዝ የሚደረግበት ቦታ መናገር ባልችል እንኳን እድሉ ባይሰጠኝ ወጥቼ ነው የሚለው። አንዴ ራስክን አድርግ፣ ምንም ችግር የለውም። እዛ መድረክ ላይ ግን በግልጽ ነው ነገር ዲሞናይዝ የማድረግ ስራ ነው እየተሰራ ያለው ወንድማችን። ዋይ ለምንድን እሱ የሞላውን ክፍተት መክፈት ያንን መሙላት የሚችል አካላት ከዛ ስብስብ ከዛ ካየው አንቶክን በተግባር ምክንያቱም አማርነት የሚመዘነው በፍሬ ነው። እኔ ለእኔ እንደዛ። ሌላው ምንድን መሰላችሁ ሁሉም ያዳምጣቻለሁ። እኔ አብሶሉትሊ እስማማለሁ። በጣም የምስማማበት ሀሳብ ነው። ሚኪ አንተም ጠንከር ያለ ቆዳ ያስፈልግሃል። እንዲያውም እንዲያዳምጥህ የምትፈልገው ይኸውልህ አማርነትን የገባው የአማርነትን ብሔርተኝነት የተቀበለው እንዲመጣ የምትፈልገው እሱም ብቻ ከሆነ ስህተት ነው። የአንተ እኮ ዓላማ እዚህ ሚዲያ ላይ ያለህ እኮ ይኸውልህ አማርነትን አልተቀበለው አማርነትን ለማጥመቅ ነው፣ ልታመጣ ነው ወደ አንተ የምታስፈልገው ለአማራ ለዛ ነው። ስለዚህ ከተቻለ አቅሙ ካለ ዝም በላቸው፣ ይሳደው። በጣም ብዙ የሚለፈልፋለታቸው የሚወራጭ ኢሊትሬት ፒስ ኦፍ ጋርቤጅ የሆነ በጣም ብዙ ያንተን መማር ቻለንጅ ሊያደርግ እንኳን አቅም የሌለው የሚመጣ ማለት አለ። ነገር ጠምዝዞ ሰንጥቆ ምናምን። ግንስ ለዛ ሁሉ መሰጠት ችለዋል። ስራን ሰርተ ለመሄድ ከፈለክ ግን የመጣኸው የአንተን ወይም የተወሰነ ስብስብ ምናምን የዛን እንትን ለመገንባት አይደለም፣ ለውጥ ለማምጣት ሜክ ዲፍረንስ ነው። ዲፍረንሱ ምንድን ነው? አማርነትን ያልተቀበሉትን እንዲቀበሉ የአማራ ልጆች ከሆኑ የአማራ ልጆች ካልሆኑ የአማራ ትግል ፍትሐዊ እንደሆነ ዲሞክራሲያዊ እንደሆነ ለማስተማር በዛች ሀገር ላይ የተቀደሰ ትግል እንደሚያደርግ ለማስተማር ከሆነ ትዕግስት ያስፈልጋል። ሚውት አድርግና ሚውት አድርጋቸው፣ ብሎክ አታድርጋቸው።
ሁሉም መማር ስላለበት እዚህ ጋር መስተካከል አለበት። ከአንተ በኩል ያየሁት ነው ይሄ። እንዳው ስለማውቅ አይደለም ከእናንተ ያው እየጨረስኩ ነው። ይኸውላችሁ ቅድም ብዙ ነገር ተብሏል። ስለ ቢታንያ ተነስተዋል ወሬ አሜን አስተያየት። ግን ተቋም እናውራ። ይኸውላችሁ ተቋም ላይ ያሉ አመራሮች ሊተቹ የግድ ነው። ከብአዴን ጋር ከጸረ አማራ ከሆነ የትኛውም አሰላለፍ ጋር አማራ ስለሆነ ተብሎ አማራን የሚገል ከሆነ አሰላለፍ መስተካከል አለበት። አንድ ሁለተኛ አስተያየትና ትችት ሲሰጥ ኢጎ ይኸውላችሁ ነበርኩበት። ኢጎ በጣም የአማራን ትግል የጎዳ ነው። ሴንሲቲቭ መሆን አንዴ ሴንሲቲቭ ትሆናለህ፣ የሰውነት ባህሪ ነው። ተመልሰን ግን ወደ ቀልባችን መመለስ አለብን። ለአማራ ስለማይጠቅም በጣም ሴንሲቲቭ ምንሆን ከሆነ በቃ ከትግሉ መወገድ አለብን ብዬ ነው የማስበው። ስለዚህ ይችን ነገር ብትስተካከል ተቋምን እንደ ተቋም ለአማራ ልጆች ለአማራ ማህበረሰብ ለማስረከብ የአማራው ማህበረሰብ በባለቤትነት እንዲትቀበላቸው እንዲረከባቸው ለማድረግ መስራት አለብን። መሪዎች፣ አመራሮች ወይም ደግሞ እዛ ውስጥ ያሉ የተወሰኑ ሰዎችን ነጥሎ ለአማራ ማይሰሩ ከሆነ መተቸት፣ ማስተካከል፣ ካልፈለጉ እንዲወጡም እንዲለቁም መስራት ነው ያለብን። በዚህ ነው የማየው። ለዚህ ነው እኔ አሁን ትሪፕል ኤ ሲባል ትሪፕልን የሚያክል ለአማራ አድቮኬሲ የሚሰራ ሌላ ሳናመጣ የሰራውን ስህተት ብቻ ነጥረን አውጥተን ወራቶች በሙሉ ለወራቶች ያክል አስተያየት እያለን ምንሰራ ዝም ብለን የምንጨፈጭፈው ከሆነ የማጥፋት ስራ ነው፣ የመተቸት ስላልሆነ። ለዚህ ነው እኔ አጥብቄ ብዙም እንትንም ማለት ነው። ሌላው ምንድን ነው አጠር አድርጌ ነው የምሄድበት። ይሄ ቅድም የተናገርኩት ነገር ነው። ልብ በሉ። እኔ አሁን ቅድም ሚኪ ተነስቷል። ሚኪ ጉዳይ እኔ የማየው ፕሬዲክሽን እንደ ሚኪ በሚሊዮኖች እንበቀላለን የሚል የአማራ ትውልድ ቢፈጠር እንዳይገርማችሁ እንዳይደንቃችሁ ነው። እና እንበቀላለን ካሉ ከወንድሞቻችን ልንርቅ አንችልም፣ ከእህቶቻችን ልንርቅ አንችልም። ምክንያቱ ኮዙ ስለሚገባ በጠራራ ፀሐይ ነው፣ መረጃ ይዘው ነው። የአማራ ሕዝብ ሲታረድ ሽሉ ሲወድቅ ምናምን እያዩ ነው። ብዙ ደግሞ ልክ እንደ ኪሩቤል ሄደው ተሰውተው እነ ኪሩቤል ወንድሞች ኪሩቤል እስከ ወንድሙ ነው ንግዱን ምናምን ትቶ በወጣትነቱ የወጣትነት ጊዜውን የሚሰራበት በጣም ፕሮዳክቲቭ የሚሆንበትን ጊዜውን ተወና ለአማራ ማህበረሰብ ሄዶ እንትና ተሰዋ። ታዲያ እንደዚህ አይነት እያየ በቀለኛ ባልቶን ምን ይደንቃል? ስለዚህ እኔ የሚመስለኝ በተለይ ከአስሽ አንተ አቅም አለ፣ ብዙ ቦታዎች ትገባለህ። በተለይ ትልቅ ፔጆች ስትገባ እንዲያውም እንደ ሪፈረንስ ፖይንት ተጠቅመ አቅጣጫ ወደዚህ እየሄደ ነው። ምክንያቱም አዳማጭ ቁጭ ብሎ የሚያየው ስለበዛ የሚያዳምጥ ስለሌለ አዳማጭ ስለሌለ የአማራ ኑሮሮ አንዳንድ ቅድም ያልኩ ፓወር ኦፍ ባላንስ የምልህ የምትደመጠው ጨካኝ ስትሆን ነው። በእነሱ ልክ ማለት ጨካኝ ከመሆናችን ልክ በእነሱ ልክ ጡታችን ቆረጡ። ጡታቸውን ከመቆረጣችን በፊት ሆዳችን ሽል ቀደዱ። ሆዳቸውን ሽላቸውን ልብ እንድትሉ እንፈልጋለን። የትኛውም ሰው አእምሮ ውስጥ ያለው ሰይጣንነት ሌላኛው ጋር ሊኖር አይችልም። እዛ ጋር ያለው ጭካኔ እኛ ጋር ሊኖር አይችልም። ሞኝ አትሁኑ። አለ ሲኖርም በጣም በብዙ ሊኖር ይችላል። እጅግ በጣም በኃይለኛና አሰቃቂ በሆነ መልኩ ሊመጣ ይችላል ማለት ይህ የአማራ ትውልድ በጣም በብዙ ግፍ የተጨማለቀ ሊሆን ይችላል። መስመር ማናስይዝ ከሆነ እና ከዚህ አንግል እንዲታይልኝ ነው። የመጨረሻ እኔ ዳዊት አሮን ነው እኔ ቃል እያጠረኝ ነው። ለምን መሰላችሁ? ከብዙ ሰዎች ጋር አይቼዋለሁ። ከነኚህ ሰዎች ጋር የሚቆየው እኔ አሁን ፓርቲኩላርሊ ከካሳ ጋር ያቀረበውን ትችት አይቼ አይደለም፣ በፍጹም እንደዛ አይደለም። ሌላ ቦታ አይነተኛ የምላቸው ሰዎች መስመር ሲሲቱ የአማርነት መስመሩን ብሔርተኝነቱን ሳይለቅ አደረጃጀት ለመመሰረት የአማራ ልጆችን ለማሰባሰብ ሰላማዊ ሰልፍ ለማድረግ ስንጋጭ ለማስታረቅ የብዙ ሰዎች ሮሮ የሚተፋበት በውስጥ መስመር ቅድም ባለወለክ በጨዋ ደንብ ከአስሽ ወንድሜ በውስጥ እናውራ። እኔ ይህንን ወንድማችንን አክብረን ማን ይዘው ከሆነ እንደሱ አይነቶችን አይበሱልንም። እንደዛ አይነት በጣም እናቀላለን። በጣም ትልቁም ነገር የሚሰራበት ነው። ፔጁ ብዙ ሰዎች አንሄድም። እኔ ባለን ጊዜ ከዚህ በኋላም ከዚህ በፊት እናደርግ እንደነበረው አልጠፋም። እሱ ጋር
በጣም ትልቅ ክብር አለኝ። በጣም ወዳለሁ ወንድም አለ በርታ። ሌሎቻችሁን ወዳለሁ አከብራለሁ። ዩሪ አይነተኛ ልጅ ነው ወንድማችን። እንድትበዛለን እንድትበረታለን እንፈልጋለን። ስለተሰጠኝ ዕድል እጅግ አድርጌ አመሰግናለሁ። ሰላማችሁ ይብዛ በያላችሁ። እሺ ስለሺ በጣም ነው የማመሰግነው። አውቄ ነው ሰፋ አድርጌ የሰጠውህ እና አድማጮች እዚህ ያሉትን ሰዎች እንዳሉ ፎሎ አድርጓቸው በየራሱ ዩሪያችን 1-2 ደቂቃ ላይክ ሮያል ፋሚሊ ውሰድ። እሺ በጣም ይቅርታ አመሰግናለሁ። ምናልባት ቅድምም አንዳንድ ነገሮች ሲባሉ ስለነበረ በእኔም በሚኩም በሃይማኖትም እንደ አብዱም ላይክ እንደ ሮያል ፋሚሊ በዛ ኮሚቴ ውስጥ ስለነጌታቸው ስለ ግንባሩ ስለምናምን ዲስከስ ያደረገ ምን ያለም ሰው የለም። ይሄ ነገር ሊሰመርበት ይገባል። እኛ አንድና አንድ ዋርካውን እንርዳ። ያን ፋኖ መርዳት አለብን። ነገም ደግሞ የሸዋ አማራ ፋኖን እንደግፋለን። እንዲህ አይነት ነገሮችን ነው እንጂ እያዝን እየመጣ ነው። እከሌ ሰጥቷል እከሌ አልሰጠም። እንዲህ አይነት ግምገማዎች አልነበሩም። ጥንቃቄ መደረግ አለበት። ቅድም ሲነገሩ ነበር ጌታቸውን እኛ ስለ ጌታቸው ምንም ነገር ያነሳ ነው የለም። ያንዱን ደግፈን ያንዱን ደግሞ የተቸንበት መንገድም የለም። በዚህ መታየት አለበት። ሌላ እንደዚህ አይነት ኮመንቶች እኔ ሲሰጡ እኔ ቅድም ስለ አቶ እስክንድር ወይም ታላቁ እስክንድር እንዲህ ተነሳ ስለሚባለው መልስ መስጠት አልፈልግም። ግን እዚህ ቤት ላይ ስለሚካሄደው ነገር ዩሪ ታውቃለህ፣ እኔ እንደውም ዴቭን ፎሎ አድርጉት ብዬ አላውቅም። ሆነስትሊ ስፒኪንግ እነ ካሳ ሲመጡ እነ ሊዲያ ሲመጡ ፎሎ አድርጓቸው፣ ከታች ስናቸው አስገቧቸው። ከኛ በላይ ወርድ ባይ ወርድ ይናገራሉ ብለን ቅድሚያ የምንሰጣቸው ሰዎች ናቸው። ልክ ያንን ያክል ደግሞ ቅድሚያ ሰተናቸው አፕሪሼት ማድረግ እንዶልሶ የሆነነት ነገር መጥቶ ደግሞ ሲተቹም ደግሞ በዛው ልክ አክሰፕት ማድረግ አለባቸው። እኔ የአማራ ልጅ ከየትኛውም አካባቢ ስለ አማራ ያወራ ሁሉ እኮ አካባቢ ጠይቀን አናውቅም። ካሳ መጣ ሲባል፣ ሊዲያ መጣች ሲባል፣ ዩሪ ሲባል፣ ስለሺ ሚቁ እንደዚህ ዴቭ ምናምን ሲባል፣ ግን የሆነ ነገር ላይ የሆነ ጊዜ ሀሳቦች ሲመጡ ወደ ጎጥ ሰውን ለመክተት መሄድ ወይም ደግሞ ወደ ሌላ ነገር መታከክ ተገቢ አይደለም። ይሄንን እንድታርሙ ፈልጋለሁ። እኔ ወንድሜ ካሳዝኜብሃለሁ። የምሬን ነው የምነግርህ። በጣም ነው ያዘንኩት። ወደ ጎጥ ባለፈው ገንዘብ ስናሰባስብም ኔክስት ለምናደርገው ነገር ተዘጋጁ ስንል ለሸዋ ለጎንደር እያለን እንሄዳለን ያለው እንጂ እዛ ሚዲያ ላይም ተቀምጦ ለጎጃም ያለ እየተባለ ሲነገር ነበር። ያሳዝናል። ሚኩ ከጎን ያለው በውስጥም ስንወያይ አጀንዳዎችን ቀርጸን ስንመጣ ዛሬ ምን መነጋገር እንዳለብን ከሮያል ፋሚሊ ጋር ስንመጣ እንዲህ ብለን ነው እንጂ ስለ አካባቢዎች ስለምን አይደለም። ፋኖና ፋኖ ነው አንድ የምናስበው። ስለዚህ ልክ የምናከብራችሁን ያክል ትችት ሲመጣም ደግሞ በዛ መልኩ መቀበል መቻል አለባችሁ። እናንተ ደግሞ አንዳንዴ ትችት ብላችሁ የምታቀርቡት እኮ ወቅሰው እኮ ማለት ነው። እኔ የምሬን ነው። ብዙ ልጆች ትችት እያሉ በጣም ካራክተር ትችት እንደዚህ ነው እንዴ? ዩሪ በእንግሊዘኛ እንዲህ ጽፎ ትዊተር ላይ እንዲህ ያደርጋል። ፕሪ ሲምፕል አንድን የአማራ ታጋይ ፖለቲካን ሼፕ ያደርጋል የምንላቸውን ሰዎች ካራክተር አሳስኔት እያደረግ የራስህን ሰው እየታገልክ ነው ትግል። ይሄ ነው ላይክ ሂስና ግሌስ በዚህ ደረጃ ነው የምንወያየው። እንደዚህ አይነት አቅጣጫዎችን ለማሳየት ስንሄድ ደግሞ አዛዥና ታዛዥ እናንተ ታዋቂ እንደዚህ ምናምን አይደለም። እርማት ስንሰጣጥ መሰጣጠት ከቻለን መሰጣጠት። አይ ሄኖክ ያንተ አይዲያ አይመቸኝም ካለ ያለ ሰው በፈለገበት ይሄድ። ላዝዝህ ታዘዘ ያልኩት ነገር የለም። አንድ ሰው የሆነች ሀሳብ ሲሰጥ እናንተ ብቻ አዋቂ እኛ ብቻ ነን አዋቂ አትበሉ የሚባል ጄኔራሊ በቃ ምንም የማይመጥን ንግግር እንሰማለን። እንዲህ አይነት ነገሮችንም ሼፕ አድርጉ። መርዳት የሚችል ሰው ይርዳ። መርዳት ማይችል ሰው ግን አላስገድድነውም፣ ከመንገዳችን አይግባብ። አይ እኛ እንዲህ ይሄን ነገር ወክለን እንሰራለን የሚል ሰው ካለ ነገ በምንመጣበት ሚዲያ ላይ ሚኩ በሮያል ፋሚሊ ቤት ሚኩ ጋር ይምጡ፣ ማስረከብ እንችላለን። አካውንታቢሊቲ ያለው ከየትኛውም አቅጣጫ ነው። እዚህ ኮሚቴ ላይ ስንቀመጥ ከየትኛውም አቅጣጫ ያለ ሰው እኮ ማን ነው እንደ አንድ አካባቢ የተቀመጠው ዛሬ?
ሚኪ ቤት ላይ ማን ነው እንደ አንድ አካባቢ ብቻ ላይ ነው ያለው? በጎጥ ነው የተሰበሰበው ተባለ። እኔም ምስራቅ አማራ ፋኖ እዛ ቤት አማራ ላይ እንደ የተወለድኩት እንደዚህ ነው ትግልን የምንረዳው በዚህ ደረጃ ነው ማለት ነው። ስለዚህ ከዚህ አንፃር እንደው የምንሰጣቸውን ኮመንቶችን የምንሰጣቸውን አስተያየቶችንም እየገራን ብንሄድ እኛ ብቻ አዋቂ ነን አላልንም። ሰው አጣን ገባንበት። ቅድም ተናግሬያለሁ። ተቋም አጣን ገባንበት። ተቋሞችን አምጡልን ስንል የሚያመጣ ሰው የለም። ስራዎች ሲሰሩ ግን ብዙ ነገር ይባላሉና እኔ ከዚህ አንፃር ዩሪ አንዳንዴም ብዛት ትህትናውን አታብዘው። አንተም ስትሮንግ እንድትሆን እንፈልጋለን። አግሬሲቭ ፖለቲካ እንደምታወራው ሁሉ አንዳንድ ነገሮች ላይም ሼፕ እያረካቸው ብትሄድ መልካም ነው። ነገሮች እየተለጠጡ ይሄዳሉ። ምን ይላሉ ዴቭ ስለ አሳየህን ዩ አር ሶ ሃምብል ዩ ኩል አይ አፕሪሺየት። በዛ መንገድ ቀጥሉ። እንደ አማራነት ለመጓዝ መተቻቸቱንና ትችቱንም ሙገሳውንም ደግሞ እየተሸከምን መሄድ አለብን ብዬ የራሴን ኮመንት ለመስጠት ፈልጌ ነው። ዩሪ በጣም አዘግይተንሃል። እናመሰግናለን። በርታለን። ሌላ ጊዜም አጀንዳዎችን እንደዚህ ሴት እያደረግክ እየመጣ የሚጠሩ ነገሮችን ብታጠሩልን የሚል በዚሁ እንደበጠቆም ነው። አመሰግናለሁ። እሺ አመሰግናለሁ። ያው አሁን እኔ አጭር ነገር ልበልና እንዘጋዋለን። ነገ ሚኪ ቀጥል። ስለ አንተ ቤት ላውራ ቀጥልለው በዛው ስለምጠቀለው ብዬ ነው። እንዲያው ቴንኪው በቅድሚያ ዴቭ እንዲሁም ዶክተር ስለሺ ቴንኪው። ሁሉ ነገር ገብቷችኋል። እናንተ ከስር ያሉትም ያልገባቸው ይሂዱ፣ የገባው ደግሞ ሲገባው ቀን ያለቅሳል። ሁልጊዜ ግን አልቃሻውንም መኖር የለብንም ብዬ ነው ማምነው። ከሄኖክ ሀሳብ ላይ ነው እኔ ትንሽ መጨመር የምፈልገው። እኛ እንደ ሚኪ በተለይ እንደ ሚኪ በውጭ ያለው ኃይል አይጠቅምም ብዬ ነው ማስበው። አይደለም አንዱን አንስቶ አንዱን አንጠልጥሎ አይጠቅምም ብዬ ነው ማስበው። ለምን ከዚህ በፊት ተፈቱን የወደቀ ስለሆነ ሳንጃው ሰው አይመርጥም። አሁን ያለንበት ደግሞ ጦርነት ስለሆነ ማለት ነው። ስለሌላው ነገር ሌላ ጊዜ እኔ አሁን እንደ ሚኪ መስራት የምፈልገው ወሬዎቹን ብዙ ጊዜ አውርተናችኋል። ስለዚህ እዚህ በኋላ ተግባሮችን ወይም ውጤቶችን እንይ ነው ማለት የምፈልገው። ለዛ ደግሞ ይዘነዋል። እዚህ ደግሞ ንቅንቅ የሚያደርገን የለም። ባለው አሁን እዚህ በፊት ሰርቶ ባሳየው ብቻ ማስኬድ እንችላለን። የሚያዘን የለም፣ የሚጠይቀን የለም። ተፈትኖ ያለፈ ዲያመንድ ስለሆነ ማለት ነው። ስለዚህ ሁልጊዜ እያወራን ድርጅቶችን ለምን አልሰሩልኝም እያልን እያለቀስን ከመኖር ይልቅ እሱ ካልሰራው እኔ ሰርቼ ማሳየት አለብኝ ብዬ አምናለሁ። ለምን ግዴታ እሱ ይስራልኝ እያልን የምንሄድ ከሆነ ግን እሱን ከተቸውት እኔ ከሱ አልተሻልኩም። ለምን ከሱ ተሽዬ ሰርቼ ተገኝቼ ግን ያንቱ አይጠቅምም ብሎ ያስኬዳል። ስለዚህ ምንም ሳያደርጉ ምንም አይነት አደረጃጀት ሳይፈጥሩ ምንም አይነት አማራን አንድ አድርገው ማተሳሰር የሚችል አንደበት ሳይኖራቸው ግን ሰው መተቸት አንድ አይን ነበረ፣ አንድ አይን ጠፍቷል። ሁለተኛውንም አይን ላጥፋውና ጨለማ ይሁን እንደማለት ነው ለኔ። እያንዳንዱ ፖለቲካም ቢሆን ምናልባት እንደዚህ አግሬሲቭ ሁነን ስንናገር ምንም ማናቅ መስሎን ከሆነ እውነት ለመናገር በውስጥ እንገናኝና የፈለገው ሰው ወርድ ባይ ወርድ መነጋገር እንችላለን። ከዚህ አሁን ዝም ብሎ አማራ ቀቡን ኢትዮጵያኒዝም አለ ከጋራ የተወለደው ሌላ ብሔር ያገባው አለ። ከዛስ የብአዴን አባቱ ዳኛ ልጁ ቀመኝ አለ። ከዚህ ያው እርኩሱም ቅዱሱ የሚሰበሰብበት ሚዲያ ስለሆነ የእነሱን ኮሜንት እያነበቡ ደጋፊ ያለ የመሰላቸው ሰዎች ካሉ ስህተት ነው። ንጹህ አማራ አንድ በአጽመ ርስቱ አይደራደርም። ሁለት አማራ ደመላሽ ነው። ይሄ ፋክት ነው። የኔ እናት ዶክተር አዞላት አይደለም በአደባባይ የታረደችው። ይህን ስናገረው የማንም እርዳታ አይቀርብኝም
ለምን በኢትዮጵያ ምድር ውስጥ ቆሞ ያስገደለኝ ብቻ ነው ያለው። ቆሞ በዝምታ የተባበረ ነው ያለው። ከማንኛውም ብሔር ብሔረሰብ አማራም ያገኘው አሁን ባለው ትግል ውስጥ የሚጠቀመው ትግል ለመጥለፍ ግን አለ። ልክ አሁን አንዳንድ ወንድሞቻችን ከነሱ የተቀራረበ ሀሳብ አማራው በራሱ ልክ ወርድ ጥቅሙን፣ ህልውናውን፣ አጽመርስቱን፣ ህገ መንግስቱን ጨምሮ ቀጥቅጦ እንዳይሰራ በኢትዮጵያኒዝም ጭንብል ውስጥ ትግሉን ለማንኮላሸት የሚሄዱ ሰዎች ሲያገኝ ንጉስ ነው የሚያደርጋቸው። እንደኔ አይነቱ ደግሞ ወደ ቀኝ ወደ ግራ ወደፊት ወደ ኋላ የሌለት ቀጥ ብሎ የሚሄድ አንድ አይነት አቋም ያለውን ደግሞ ስጋውን ቢበላው አይጠላም። ለምን? ትውልድ እየተቀረጸ ነው። ለ2 ዓመት ያህል ለ3 ዓመት ያህል ሰርተንበታል። በዚህ ሰዓት እኔ ያልገባው አማራ የለም ብዬ ነው ማምነው። ብርሌ ከነቃ የሆነ ምቃ አውቆ የተጓበጠ ማነው አውቆ የተደበቀ ቢጠሩት አቤት አይልም። ያልገባው መስሎ የሚመጣ ግን ይኖራል። ያ ደግሞ ለእኔ ከዚህ በኋላ ጊዜ ማቃጠሉ ትርጉም የለውም ብዬ ነው ማምነው። ለምን? ቀጥቀጠን አስረድተኗል። ለ3 ዓመት ያህል ሁሉ ነገር ገብቶታል። ጠላቱ ማን ነው? ወዳጁ ማን ነው? የነፃነት ቁልፉ ማን ነው? ጥንቅቅ አድርጎ ያውቃል። ስለዚህ ይህን ወደ ስራ መቀየር፣ ወደ ተግባር መቀየር፣ ወደ አክሽን መቀየር። የራሴን እየለቀኩ ልክ እንደ ትናንቱ እንደ 60ዎቹ ትውልድ እግራን ሲመታ ቀኝን ስጥ እየሞት እንበዛለን እነንትና እንዳያኮርፉ እስኪ ኢትዮጵያዊነታቸውን ቢቀበሉ እያልን በዚህ ሰዓት ብልቱን በቅጠል ሸፍኖ የሚሄድ ትውልድ ባለበት አገር ውስጥ ሆነን ግን አሁንም ለሰዎች ብለን እንኑር፣ የእነሱን ሴፍት እንጠብቅ፣ የእነሱን ኳሊቲ የእነሱን ሞራል እንጠብቅ የሚል ብሔርተኛ እኔ አላውቅም። ብሔርተኛ ስትሆን የራስን ማትሰጥ የሰው ማትፈልግ ነህ። 4 ነጥብ። አሊያንስስ ለምሳሌ ኤርትራ መውሰድ እንችላለን። የተገነባ ሚሊተሪ አለ፣ የጋራ ጠላት አለ። ምንፈልገው አለ፣ የሚፈልጉት አለ። አሊያንስ ፈጠርን፣ የጋራ ዋጋ ከፈልን። የጋራ ዋጋ ይከፈላል እንዴ? በኢትዮጵያ ምድር ውስጥ አለ ነቲንግ። ምንድን ነው ታዲያ የሚያልበን? የእኛን ትግል ተንጠላጥሎ ቅድም የጠቀስኳቸውን አንኳር ፖይንቶችን እውን እንዳናደርግ ትግል ለመጥለፍ ግንቦቴው በሴራ የጨቀየው ገብቶ የእነሱ መጠቀሚያ ሲሆኑ ንጹህ አማራዎች እኔ በጣም ነው ማፍረው፣ በጣምም ነው የምናደደው። ለዛም ነው እዚህ በኋላ እኔ ብዙም በፖለቲካው ዙሪያ ብዙ ነገር አልናገርም። ለምን? በመስራት ጥርሴን ነክቼ ለመስራት ግን ቃል ገብቻለሁ ለራሴ። የተናገርከው ከሚጠፋ የወለድከው ይጥፋ ከሚል ማህበረሰብ ነው የመጣ ነው። አሁን በውጭ ዲፕሎማሲው አይሰራም እያልኩ አይደለም። ያ ደግሞ በፋኖ እውቅና ጠቅለል ብሎ መምጣት ሲችል ብቻ ነው ተቀባይነት ያለው። ከዛ ውጭ ግን ቢላላት ቢጋጋጥ የተገነባ ሚሊተሪ ስላለን ውጩን ሎጂስቲኩን እኛ ካሟላ ነው በቀረጸው ስትራቴጂ ባስቀምጠው ማኒፌስቶ ልክ ፋኖ ትግሉን በድል ይቋጫል። እና ምናልባት አንዳንድ ሰዎች ሰነጣጥቀን ስላወራን ወይም ደግሞ አማራ ስላልን የአማራን ስነ ልቦና የአማራን ባህል ወይም ደግሞ የአማራን ወኔ ልብ የተሸከምን መስሎን ካለን ራሳችን ብንፈትሽ አሪፍ ነው። ለምን? እኔ ልፍስፍስ አማራ አላውቅም። በራሱ ማንነት የሚደራደር አማራ አላውቅም። እንቅጫው መነጋገር ስላለብን ማለት ነው። ያ እና ዩሪ በጣም ይቅርታ፣ እዚህ በኋላም በእንደዚህ አይነት መድረኮች ላንገናኝ እንችላለን። ለምን? እኔ መስራት የምፈልገው ከወንድሞች ከነ ሄኖክ ከቲሙ ጋር ሁኜ ታሪክ እንቀይራለን። ከማን? በእናንተ ሳፖርተር፣ በእናንተ ድጋፍ። ከዚህ ከስር ታብታብ እና ኮፒ ሊንክ የሚያደርጉት ሁሉ ትልቅ አስተዋጽኦ አላቸው። የሚሰራ ነው የምትፈልጉት ወይስ የሚያወራ? ጥያቄው ለእናንተ ነው። የሚሰራ ካላችሁ ከማን ጋይስ፣ ነገ ምን አለ? ዝግጅት አለ። በዝግጅት ተገኙ። ልክ እንደባለፈው ጥርት ብሎ ሳይቀንስ ሳይጨምር የማንም ቡራኬ የማንም ፍቃድ አንጠይቅም። ለአማራ ለመስራት ያ ዋናው ሰርቶ ማሳየት ነው። ሲዘርፍና ሲበላ ይህ በድርጅት ስም ሲነግድ የነበረው ሁሉ ታንቆ ሊሞት ቀርቧል። 60 ምናምን አደረጃጀት አለ በውጭ። በዚህ ሰዓት የሚኪ ጠላት ሆኗል። ለምን? በአጭር ጊዜ ውስጥ መብረቃዊ ጥቃት ነው የደረሰባቸው። አሁንም ገና ጥቅጥቅ ብሎ ይሰራል። ለወደፊትም እያንዳንዱ በየወሩ $100 $5,000 አማራ ሰብስቤ በየወሩ $100 እንዲያወጣ አደርገዋለሁ። ይህን ደግሞ ከጊዜ በኋላ እናየዋለን፣ እውን እናደርገዋለን። የአራቱም መዋቅር እንጨርሳለን። ከዛ በኋላ ግን ፋኖን ተቆራጭ ደሞዝ እንዲኖረው አደርገዋለሁ። ይህም በኮንፊደንስ ነው የምናገረው። ለምን? ማድረግ የሚችል አቅም፣ ፓወር፣ ጉልበት፣ ጭንቅላት ስላለኝ ማለት ነው። ይሄ ነው ፋክቱ።
እና ዩሪ በጣም ይቅርታ ወንድም አለም። ያው በጣም ማከብረህ በጣም መወድህ ወንድሜ ነህ። በርታ። እዚህ ፖለቲካውን ቅርጽ እንዲይዝ አጽመርስቱ ከየት እስከየት ነው የሚለውን ብትንትን አድርገህ እየጋት ከሆነ ያለ በርታ። በአስፈላጊ ነገሮች ሁሉ ከጎንህ ነን ወንድም አለም። ይህን ነው ማለት የምችለው። የኔ በጣም ነው የማመሰግነው ሁላችሁም እዚህ ያላችሁ ከስርም ያላችሁ። ግን በትናንቱ መነጽር ግን እንዳታዩ። አንድ ሁለተኛ፣ በትናንቱ ጫማ ልትራመዱ የምትሉ ሰዎች አንሸራታችሁ ትወድቃላችሁ እና ተጠንቀቁ። ቴንኪ ሁላችሁ። መልካም ጊዜ ይሆንላችሁ። ኦልራይት እሺ ሚኪ በጣም ነው የማመሰግነው። አይ ቲንክ ልጠቅልልና የተወሰኑ ነገሮች ነው የማነሳው አክቹዋሊ ዛሬ በነበረው ጉዳይ ላይ። አንደኛ እኔ ልውረድ፣ አመስግኜ ልውረድ። አንድ ደቂቃ በኋላ ደግሞ ተመልሰን እንዳንናገር። ያ አይ በቃ አመሰግናለሁ ስላስገባኝ ሀሳቤን እንድገልጽ ስላረከኝ እና ስላዳመጣችሁም ሁላችሁም እዚህ ውስጥ ያላችሁ እታችም ያላችሁ የአማራ ልጆች አንድነታችን የድላችን ምልክት ነው። አንድ ሁነን እንስራ። ያው በሀሳብ ልዩነት ጠላትነት አይደለም። ስለዚህ እኔ ግዴታ የሆነን ሰው ያመጣውን ሀሳብ የመቀበል ግዴታም የለብኝም። ሀሳብ መስጠትም ደግሞ መብት አለኝ እንደ አማራ። ከዛ ውጭ የሆነ ጠላትነት የለንም። ፐርሰናል የሆነ ነገር የለንም። ዩሪን ቅድም ብያለሁ። ዩሪን እንድትሆን እና ባስቀመጥኩ ቦታ እንድትቀጥል ስለምፈልግ ወንድሜ ነህ፣ ሀሳብ እሰጣለሁ በአንተ ላይ። ነገም የሆነ ነገር ከተሰማኝ ተቻለሁ። ቤትም ገብቼ ደግሞ ጠይቃለሁ፣ ትጠይቀኛለህ። በዛ ልክ ነው። ከዛ ውጭ የሆነ ከፍ ዝቅ፣ አንዱን አማራ ከፍ ዝቅ፣ አንዱን እንደዛ የሚባል የተማረ ያልተማረ እንደዚህ የሚባል ይሄ ከሁለት የተወለደ ከዛ እንደዚህ አይነት ፖለቲካ እኔ አይዲዮሎጂካሊ አልቀበልም። አማራ አማራውን እንዲሰራ ነው የምፈልገው። የሌላው ሰው ሌላው አማራ ወንድም የሚናገር ለምንድን ነው ሲያከብሩ ማትቀበለው? አንድ ሀሳብ ልቻ አዳምጠኝ። አሁንም ከጋራ የተወለደ እንደ ሀገር እንኳን እንሆን ቢል መሆን አይፈልግም እሱ። ለምን እዚች በመቃብራችን ላይ ነው መጨፈር የሚፈልግ? ፖለቲካ ብትናርገን ማውራት እንችላለን። ከየታከክ ምንም ነገር አትስጠኝ። በቃኝ። እስካሁን አክብሬሃለሁ። አሁን ዲቃላ ምንድን ነው የሚያደርግ? የአባቱን የእናቱን ወንድም ሂዶ አይገልም። ወደድክም ጠላም ሀቆ ይሄ ነው። ለምን ለምሳሌ ከኦሮሞ የተወለደ ካለ አጎቱ ምንድን ነው? ኦሮሞ ነው። ኦሮሞ አጎቱን ሂዱ አይገለውም። የኔን ትግል ለመጥለፍ ነው ከመሀል የሚገባው። መናገር የሚችል አንደበት አለን። አሁንም ከጋራ የተወለደው እና ኢትዮጵያኒዝም ነው የአማራን ትግል የሚጎትተው ያለ። ኦኬ ጨረስክ ሚኪ? እሺ ለማንኛውም አመሰግናለሁ። በእኔ እምነት ከአማራ የተወለዱ ከሌላም የተወለዱ አማራ ናቸው። በአባታቸው አማራ የሆኑም አማራ ናቸው። በእናታቸው አማራ የሆኑ የአማራዊ ስሜት ያላቸው በስራ አማራነትን መግለጽ የሚችሉ የአማራ ስነ ልቦናን የተላበሱ እንደነ አይደለም ከሁለት የተወለዱ እነ ታዲዮስ ታንቱ አማራነትን ልናጋራቸው የምንችላቸው አይነት ሰዎች አሉ እና የእኔ እምነት ነው ይሄ። ሌላው ሰው በፈለገው መንገድ መስጠት ይችላል። መተቸትም ዝቅ ማድረግም አልችልም። አማራ ወንድሜ ነው፣ እህቴ ናት። በቃ በዛ ልክ እንግባባ። ነገም ስንቀጥል በዚህ ልክ እንድንቀጥል እፈልጋለሁ። ከዛ ውጭ የምመኘው የአማራን አንድነት ነው። ከሁለት የተወለዳችሁ አማራዎችም አማራነታችሁን ተቀብላችሁ ሳትሸማቀቁ የአማራን ስነ ልቦና ተላብሳችሁ የአባቶቻችሁ ልጁ ናችሁ አብራችሁ እንደ አማራ እንድትቆሙ እፈልጋለሁ። ፐርሰናሊ ነው የኔ የራሴ አቋም ነው፣ ይሄ መብቴ ነው። ማንም ይሄን አቋሜን ሊያስቀይረኝ የሚችል ሰው የለም። እናንተም አማራ ናችሁ። አማራነትን የምታጡት ከአማራ ጠላቶች ጎን ቆማችሁ የአማራን ሕዝብ የታገላችሁ ቀን እናንተ አማራ ብትሆኑም በደማዊ አማራ ብትሆኑም ጠላት ናችሁ። ብአዴን በደማዊ አማራነት በእናቱም በአባቱም አማራ የሆነ ብአዴን አለ። ብአዴናዊ አስተሳሰብ ከያዛችሁ አማራ ናችሁ። አማራዊ ብሔርተኛ አስተሳሰብ ከያዛችሁ በስራ አማራ ሆናችሁ ከተገለጻችሁ ከሁለትም ተወለዱ ከአማራም ተወለዱ እናንተ አማራነትን ማንም ሊነሳችሁ ማንም ሊቀማችሁ አይችልም። ከዛ በተረፈ ግን ዩሪ ሪስፔክት አደርግሃለሁ። ቀጥል ወንድማችን፣ በምንችለው ሁሉ ከጎንነን ለማለት ነው። አመሰግናለሁ። ኦልራይት እሺ፣ አመሰግናለሁ። ምናልባት አንዳንድ ፖይንቶች እኔ ቤቴን ከፍታለሁ። ዩሪ በጣም ይቅርታ፣ ቤቴን መክፈት አለብኝ ማለት ነው። ለምን አሁንም ከሌላ የተወለዱ አማራን ነፃ ያወጣዋል።
አማራነቱን ተቀብሎ የመጣ ችግር የለብንም። ማጆሪቲው ግን ከትግሬ የተወለደ ለምሳሌ ከትግሬ የተወለደ የአማራ ጠላት ነው የሚመጣው ስለምናውቀው ብዙ ማለት ነው። አሁንም ይህ ሰው የሚያራምደው ምንድን ነው? የኢትዮጵያኒዝም ነው ማለት ነው። እውነታው ይሄ ነው። ስለዚህ ከእንደዚህ አይነት ሰው ጋር ቅድም አዲስ አበባን የሄደበትን ርቀት እናውቃለን። ለሸዋ ጥላቻ ስላለበት ከዚህ በፊትም ምንድን ነው ያደረገው? ወልቃይት፣ ራያ ማንን ነበር? አንዱ ደግሞ መተከል፣ ሸዋ ግን የለም። አሁንስ አዲስ አበባ የብሔር ብሔረሰብ ናት አለ። አሁን ደግሞ ከሌላ የተወለዳችሁም የአማራ ታጋይ ናችሁ ኑ። ከዛ ህገ መንግስቱን አልተቀበልኩም የሚለው ህገ መንግስቱን ጥንቅቅ አድርጎ ነው የተቀበለው። ህገ መንግስቱ እኮ ነው አዲስ አበባ የአፍሪካ መቀመጫ የኢትዮጵያ ዋና ከተማ የብሔር ብሔረሰብ ናት ያለው። በአንድም በተዘዋሪም ህገ መንግስቱን ተቀብሎታል። 4 ነጥብ። ምንም አሽሞንሙን ልታድነው ብትፈልግ የማይድንን ሰው ምንም ማድረግ አችልም። እውነታው ይሄ ነው። አይ ዝም ብለን እየታከክን እኔ የማምንበት አማራነት አሁን የሆነ አማራ ክልል ተራራ ላይ ስለተወለድክ የሚገኝ ማንነት ሳይሆን በስራ የሚገኝ ማንነት ነው። አማራነት ኢንፋክት የአማራ ገበሬ ሊነጥቅ ሁሉ ይችላል እና ለመንጠቂያ መስፈርቱ ምንድን ነው? በችግር ወቅት የት ነበርክ ነው። እኔ ሲምፕሊ መስፈርቱ የሚመስለኝ በአማራ ገበሬ ችግር ወቅት ብሔር ብሔረሰብ ምናምን እያልን ስንሞዳሞድ የምንኖር ከሆነ ኢንፋክት በአሁኑ ሰዓት መከራ ውስጥ ያለው የአማራ ገበሬ ብቻና ብቻ ነው። በቃ ሌላ ምንም ብሔር ብሔረሰቡ ምናምን ነው ሬላቲቭሊ ከአማራ በተሻለ ሁኔታ ላይ ነው ያለው። እጣ ፈንታው ምንድን ነው? በኦሮሞ ሄጂሞኒ መዋጥ ነው። ኦሮሞ ሀገር ሲሆን ድንበር የሚጋራው ብዙ መሬቱን ያጣል። አሁን ለአማራ አግዞ መታገል እስካልቻለ ድረስ ማለት ነው። ቢኮዝ የኦሮሞ ብሔርተኛ አስፓይሬሽን በጣም ግልጽ ነው። በጣም ማለት ነው። ወይ በኢትዮጵያ አንድነት ውስጥ አዲሲቷ ኢትዮጵያ ተፈጥራ ኦሮሞ የምትመስለው ኢትዮጵያ አዲስ አበባ ኦሮሞን መስላ አካም ቢበዛ ምን ችግር አለው እንዳለ ጠቅላይ ሚኒስቴሩ ባሪያውን እድሜ ዘመንን ትኖራለህ በብሔር ጭቆና ውስጥ፣ ወይ ደግሞ የኦሮሞ ኔሽን ይወለዳል። ለአመታት ለ50 ዓመት ምናምን በግልጽ ያረገዙት ህገ መንግስት ጽፈው ማለት ነው። ስለዚህ ለአማራነት የምናወጣው አዲስ መስፈርት የለም። በስራ የሚገኝ ማንነት ነው። ለህዝብ እስከ መጨረሻ ህቅታ ታገል። የአማራ ገበሬ አማራ ነው ይላል። ከዛ ውጭ ማለት ነው ከሁለት የተወለዱ ምናምን ብለው የአማራ ልጆች ኮንሰርን የሚያነሱት አማራ ቤዚክሊ የደም ጥራት ውስጥ ገብቶ አይደለም። የደም ጥራት ፖለቲካ እኛ የለንም፣ ግን ያመቻመቻሉ ነው የነሱን የቤተሰብ ናሬሽን ፊት እንዲያደርግ ፖለቲካው ያመቻመቻሉ። ተዋልደናል እኮ ተዛምደናል እኮ ይልሃል። ኦኬ ሶ ዋት? ተዋልደናል፣ ልጆቹም አይዋጡ ትዳሩም አይፈርስም። ግን የአማራ ገበሬ ምን ይሁንልህ ነው አት ኤንድ ኦፍ ዘ ዴይ። ለምንድን ነው መዋለድና መጋመድ የአማራን ህዝብ ማሰሪያ ገመድ ሆኖ የመጣው? ለምንድን ነው ኦሮሞ በዚህ ኮንሴፕት የኦሮሞን ብሔርተኛ ሄደ ተዋልደናል ተጋምደናል ብትለው ኦኬ ሶዋት ምን ላድርግ ገደል ግባ ነው የሚል። ወይ የኦሮሞ ዜጋ ትሆናለህ ይላል። እንዲህ ነው ያለው ኮሎኔል ገመቹ አያና ሲያስቀምጠው። ኦሮሞ ማለት አለ ወይ ሙሉ ኦሮሞ በእናቱም በአባቱም፣ ወይ ግማሽ ኦሮሞ፣ ወይ ደግሞ የኦሮሞን ፍልስፍና የሚቀበል እንደነ በቀለ ገርባ ማለት ነው። ኦሮሞ አይደለም የኦሮሞ ፍልስፍናን ይቀበላሉ። ከማንም በላይ ኦሮሞ ነኝ ብሎ ያምናል። ዴፊኔሽኑ ይሄ ነው። የኦሮሞን ፍልስፍና ከተቀበልክ ይቀበሉሃል። አለቀ በቃ። አሁን በአማራ ትግል ውስጥ የአማራን ፍልስፍና መቀበል መቻል አለብን። የአማራ ትግል ምንም አይነት ፍላጎት የሌለው ገቨርኒንግ ቦዲ የሌለው በቃ የትኛውን ብሔር ብሔረሰብ ከጋሞ ጋር የተዋለደው ለጋሞ ፊት እንዲያደርግ ይሰራዋል። ከጉራጌ ጋር የተዋለደው ከጉራጌ ጋር ፊት እንዲያደርግ ይሰራዋል። የአማራ ገበሬ የራሱ የሆነ ጥያቄ አለው። ቀየው ላይ ማዘዝ ይፈልጋል። የሀገር ባለቤት መሆን ይፈልጋል። ክሊር ነው። ምን እንደሚያጨቃጭቀን አንዳንዴ አይገባኝም። እኔ አብዛኛውን ጊዜ ምንድን ነው ስለ ሌላው ብሔር ብሔረሰብ የሚደረገው ዲስከሽን? ቅድምም ደግመን ተናገረን። ትግሬ ማይኖሪቲ ነው። ማይኖሪቲ ትግሬ በውጊያ ደብረ ብርሃን ደርሶ ኢትዮጵያን ማፍረሴ ነው ትልቁ ስኬቴ ምናምን እያለ ይፏልል ነበር።
ይህንን ሲናገር አዲስ አበባ ላይ ከ1 ሚሊዮን በላይ ትግሬዎች ይኖራሉ። እነሱ ይጨፈጨፋሉ፣ ባካችሁ እንዲህ ነው ምናምን የሚል ነገር አልሰራም። በቃ አንዳንድ ጊዜ በታሪክ ጥፋት ውስጥ ከተጨፈጨፍ የምታደርገውን ሁሉ የራስህን ህዝብ አተኩረህ እሱን ትሰራለህ። እኔ የሚገባኝ እንደዛ ነው። እና አንዳንዱ ፖለቲካል ስቴትመንት ነው። እኔ እኮ አሁን ወተት ነጭ ነው አይባልም። አንዳንድ ስቴትሜንቶችን እንፈልጋቸዋለን። ብሔር ብሔረሰቡ የቆመበትን የፖለቲካል ስታንድ ኮንሲደር እንዲያደርግ፣ የት ጋ ነው የቆምኩት? በዚህኛው የታሪክ ጥፋት አማራን በዚህ መልኩ ከዘጋሁት እጣ ፈንታዬ ምንድን ነው ብሎ እንዲያስብ እንፈልጋለን። እጣ ፈንታው በጣም ግልጽ ነው። ወይ በኦሮሚው ሄጂሞኒ ውስጥ ይኖራል። አሁን እኛ ትግል ብናቆም የኦሮሞ ሄጂሞኒ ነው የሚፈጠረው። ለብሔር ብሔረሰቡ አንኖን የሆኑ ፋክተሮች ምናምን የሉ። የጫላ ዘበኛ፣ የጫልቱ አትክልተኛ ምናምን የመሆን እጣ ፈንታ አሁን ቴሌግራም ግሩፖቻቸው ላይ የምናነበው ዛሬ ያነበብኩትን ልንገራችሁ። ወደ 60 ሺህ ሰው ያለው የቴሌግራም ግሩፓቸው አዲስ አበባን በማልማት ስም የተለያዩ መሀል ከተማ የሚኖሩትን ሰዎች ወደ ሸገር ክፍለ ከተማ ልከናቸዋል አለ ጸሐፊው። አሁን የቀረ መርካቶ ነው። መርካቶ ላይ ያለውንም በልማት ስም እናነሳና ሸገር ክፍለ ከተማ ምን እያደረጉ ነው? ቴክኒካሊ ዲሞግራፊ እየተለወጠ ነው። ከፒያሳ ያነሱሃል፣ ሸገር ክፍለ ከተማ ይከቷል። ኦፊሻሊ የኦሮሞ ክፍለ ከተማ የሆነ ክፍለ ከተማ ውስጥ ይከቷል። ከዛ አዲስ አበባ ላይ በስራ ፈላጊ ስም በቢሮክራሲ ስም አዲስ ኃይል መጥቶ ደግሞ እንዲጠቀጠቅ ይደረጋል። ስለዚህ የጉራጌን ኦን አርግ መርካቶን ኦን አርግ ያለው የምትል ስልጤና ጉራጌ ነጋዴ ካለ ኢትስ ጀስት ማተር ኦፍ ታይም ስርዓቱ ይነቅልሃል። ሸገር ክፍለ ከተማ ይከታል። ሸገር ክፍለ ከተማ በግብር ናላህና ዙሮ ያወጣዋል። መርካቶን የሚወርሰው አካል ይወርሰዋል። ትግሉ በጣም በጣም ግልጽ ነው። ብሔር ብሔረሰቡ አማራ በዚህ ታጠፍልኝ በዚህ ሂድልኝ የሚል እጣ ፈንታ ራሱ የለውም። ኢንፋክት እኔውን ቅድም ክርክሩ ላይ የሚያስቀኝ አንድ የሌላ ብሔር ማይኖሪቲ ተወላጅ በሆን አሁን ካለው የኦሮሞ ሄጂሞኒ ይልቅ አዲስ አበባን ለአማራ ብሰጥ ይሻለኛል። ለምን? በርዕዮተ ዓለም ደረጃ ዛሬ ባህር ዳር ላይ አንድ የማይኖሪቲ ብሔር ተወላጅ አካል ገብቶ አድሮ ምናምን ቢወጣ ማነህ ብሎ የሚጠይቀው የለም። ማህበረሰቡ ተራማጅ የሆነ የፖለቲካ አይዲዮሎጂ ገንብቷል። አዝዊ ስፒክ እንኳን አማሮች አዲስ አበባ የኛ ነው ብለው እንኳን ፖለቲካ ቢሰሩና ይሄ ሜንስትሪም ናሬቲቭ ሆኖ ቢመጣ አሸንፎ አማራው አዲስ አበባን ቢቆጣጠር እንኳን ለብሔር ብሔረሰቡ አሁን ከባሰ የሚመጣው ነገር የለም። የተሻለ ነው። አዲስ አበባ የአማራ ብትሆን እንኳን አሁን ካለው ስታተስኮ የተሻለ ሀገር ነው የሚፈጠረው። ሰዎች በዚህ አቅጣጫ እንዲያስቡ ፖለቲካውን ሼፕ ማድረግ ነው እንጂ የራስን ወገን ዝም ብሎ በቀጭን ክር ላይ ተራመድ እያሉ ማስመር ፖለቲካሊ ዋይዝ አይደለም። ከክፋት እንደማይሰራ አውቀዋለሁ። ሌላው ነገር እንደነ ሚኪ አይነት ሰዎች ለምንድን ነው የሚያስፈልጉት? በጣም ግልጽ ነው። እኔን ስማኝ እለዋለሁ። አይ አንተን አልሰማህም ካለ የሚመጣው ትውልድ ሚኪ ነው። አለቀ እኮ በቃ። ሚኪ አንድ ሰው ነው ዛሬ የሚመጣው። ከታች ግን ትውልድ ኢትዮጵያ በትክክል አማራን ማድመጥ ካልቻለች በየጊዜው በጣም ትሁት የሆነ ምናምን እንደው ለብሔር ብሔረሰቡ በየቀኑ የሚያላዝነው ትውልድ ምናምን ማይኖሪቲ እየሆነ ነው የሚመጣው። ሚኪ ማይኖሪቲ ነው። አሁን ሚኪ እንዳይመጣ ከፈለክ መፍትሄው አንተ ነው። ለአማራ አንተ ጩህ መጀመሪያ። አሁን ሰዎች የሚሰሩት ፖለቲካ እኔ አንዳንዶቹ የነቹቹም ቪክቲም የሆኑ ይመስለኛል። ምንድነው ልክ በቃ ብሔር ብሔረሰቡ ትልቅ የፖለቲካ ምርጫ ያለው ሌቨሬጅ ያለው አማራን የሚሞግት ምናምን እንደዛ አይደለም። የኦሮሞ ብሔርተኞች ፕላን ኤ ፕላን ቢ ያላቸው ኢትዮጵያ ውስጥ በሄጂሞኒ ሲኖሩ ሰፊ የሆነ ሚሊዮኖችን የሚያጠረቃ ለኦሮሞ ልዩ ጥቅም ምናምን ተብሎ የተገነባ ኮንስቲቱዌንሲ አለ። ዲማንድ አለው። ይህንን ዲማንድ ሚት ሊያረግ ካልቻለ ይሄ መንግስት መቀጠል አይችልም። የኦሮሞ ብሔርተኝነት ኮንስቲቱዌንሲ የተገነባው በእኩልነት ትኖራለህ፣ አገሪቷ የሁሉም ናት እየተባለ አይደለም። ልዩ ጥቅም ይገባሃል፣ ይሄ ሀገር ያንተ ነው። ከቦሌና ከሸጎሌ የገፉህ ሌሎች ናቸው። ጉራጌው መጥቶ ሰፈረ፣ አማራው ሰፈረ ምናምን እየተባለ ነው። አሁን ስልጣን ሲይዝ ኦኬ፣ ትናንትና ትግል ላይ እንደተገፋው ነግረኸኛል፣ ልዩ ጥቅሜን እፈልጋለሁ፣ ውለድ
ሚሊዮነር መሆን እፈልጋለሁ የሚል ሰፊ የኦሮሞ ወጣት ዲማንድ አለ። ይሄን ዲማንድ የኦሮሞ ብሔርተኛ ባለስልጣናት ማርካት የሚችሉት አት ኮስት ኦፍ ጉራጌ አት ኮስት ኦፍ ወላይታ በሌላው ኮስት ነው። ምክንያቱም ፌር የሆነ ሀገር ከሰሩ ድህነት ነው እኩል የምንጋራው። በርካታ የኦሮሞ ሚሊዮነሮች መፈጠር ካለባቸው ጉራጌ ከመርካቶ መነቀል አለበት። ሲምፕል ፖለቲካ። ይሄን ሄደ ለቹቹ ትነግረዋለህ። አንተ ተሞላቀህ አማራውን በዚህ ሂድ በዚህ ታጠፈ ይህን ካልሰጠኝ እዚህ ደግፋለሁ የምትልበት አይደለም። ኢትስ ጀስት አ ማተር ኦፍ ታይም። ዛሬ ከፒያሳ ተነቅልሃል። ትላንት ቡታጅራ ላይ አትገባም ተብለህ መኪና ተቃጥሎልሃል። ከነገ ወዲያ ወልቂጤ ይገባል። ምን ትታመሳለህ? ዩር ኦንሊ ኦፕሽን ኢዝ ከአማራ ጎን መቆም ነው። አሁን ካለችዋ ኢትዮጵያ እንኳን አዲስ አበባ ወልቂጤ የአማራ ብትሆን ያዋጣሃል። እውነቱን ነው የምነግርህ። አሁን ካለችዋ ኢትዮጵያ ድፍን ኢትዮጵያ የአማራ ብትሆን የተሻለ ነው ለብሔር ብሔረሰቡ። በእርግጥ አማራ ራስ ወዳድ ህዝብ አይደለም። ቋንቋችንን የሚናገር ስራ የቢሮክራሲ ቋንቋ የሌለን፣ የመበደያ ቋንቋ የሌለን፣ ሌላውን ሚስጥር አውርተን የማንበድል፣ ስራ ለመቀጠር ብትመጣ ከኔ እኩል የምትቀጠር ምናምን፣ በቃ በቢሮክራሲ ውስጥ ኢንቴግሬትድ ሆነሃል ኦልሬዲ። ሰምሃው አማራ ያለውን ነገር ሁሉ ሊያጋራህ በሚችል መልኩ ሀገር ግንባታው ተጠናቋል። አማራ የገነባው የሀገር ግንባታ የተጠናቀቀው የሀገር ግንባታ ለብሔር ብሔረሰቡ ያዋጣል። 100% ነው የምነግርህ። አሁን ያለው ሀገር ግንባታ የኦሮሞን ሀይ ዲማንድ አሟልታ ኦኬ ሚሊየን የኦሮሞ ልጆችን ሚሊዮነር ካደረገች በኋላ ምናልባት ወደ ተሻለ የሀገር ግንባታ ሀገሪቷ ካልፈረሰች ከ50 ዓመት በኋላ ነው የሚመጣለን። ይሄ ፋክት ነው የምነግርህ። አማራ የማይገባውን አልጠየቀም። አማራ ሜይንስትሪም ፖለቲካው እንኳን አዲስ አበባ የኔ ናት ምናምን የሚል ቁርቁዝ ውስጥ እንኳን አልተገባም እኮ። በናሬቲቭ ደረጃ ነው ዲስከስ እየተደረገ ያለው። ቢል እንኳን ያዋጣሃል ነው እያልኩ ያለሁት ለብሔር ብሔረሰቡ። እኔ ከአማራው ጋር ምን ያጨቃጭቀሃል? እኛማ የፈለግነውን መጠየቅ እንችላለን። እና አንዳንድ ጊዜ ክርክሩ ራሱ ጉንጭ አልፋ ይሆናል።